የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምንሰንብታችኋል ከካናዳ ከመገኘው ጊዜያዊ ስቱዲዮአችን እንደገና ሰላም ላችኋለሁኝ ዛሬ በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ላይ ለመነጋገር ሁለት ታዋቂ አክቲቪስቶችን ይዤ ቀርብ ያለው እነሱም አቶ ያየ አበበ እንዲሁም አቶ አሉላ ሰለሞን ናቸው እንግዲህ ሁለታችሁም እንኳን በሰላም መጣችሁ እንኳን በሰላም አመሰግናለሁ አቶ ደጀነ መልካም እስኪ እንግዲህ በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ላይ ለመነጋገር ነው እንግዲህ ዛሬ የቀረብነው ከአቶ ያየ ልጀምር መሰለኝ ከበስተጀርባ 65 መባል ቁጥር ታየኛል ምንድነው ስለዛ ብዙ ስናገር ነበርና ይደርሷል አመሰግናለሁ አቶ ደጀነ እንዲሁ በዚህ አጋጣሚ የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳን ህልፈት በተመለከተ እንዲሁ የተሰማኝን ሀዘን በዚህ አጋጣሚ ለቤተሰባቸውም ለወዳጅ ዘመዶቻቸውም እንዲሁም ለመላ ኢትዮጵያ ህዝብ መግለጽ እወዳለሁ 65% የሚለው እንግዲህ የዛሬ 6 ዓመት የተጀመረ እንቅስቃሴ ነበረ ለተተኪው ትውልድ መግባባትን እናውርስ በሚል የእርቅና የመግባባት አጀንዳዎች ላይ አድቮኬት ስናረግ ወይም ስንሟገት የቆየ ስብስብ ነው ያው የሀገራችን ህዝብ ብዙሃኑ የዛሬ 6 ዓመት ወደ 65% የሚሆነው በኢህአዴግ ዘመን በዚህ በ25 26 ዓመቱ የተወለደ ነው የሚለው ዛሬ ያ ቁጥር ወደ 70% ይደርሳልና አጀንዳችን በጠቅላይ ሚኒስትሩ ተወርሷል ስለዚህ ከሞላ ጎደል ደስተኛ ነን የሀገራችን ውስጥ የእርቅ ሂደት የሰላም የመግባባት ጉዳይ አገራዊ አጀንዳ ሆኗልና ከዚህ አንፃር እንግዲህ ደስተኛ መሆናችንን መግለጽ እወዳለሁ ስራ ተጨማሪ ያስፈልጋል ማለት ነው መልካም አቶ ያበበ አቶ አሉላ ሰለሞንም በብዙዎች ዘንድ እንግዲህ ይታወቃል አሉላ አምና በዲሲ ነበር የተገናኘነው የሰሜን አሜሪካ የትግራይ ተወላጆች ፌስቲቫል ላይ ዘንድሮ ወደ ሀገር ቤት ልታቀና ነውና አጠር አድርገህ ትነግረናለህ አመሰግናለሁ ድሉ ስለተሰጠኝ ኦኤምን እንዲሁም አቶ ደጀኔ በመጀመሪያ እኔም ልክ እንደ አቶ ያየ ድሉን ተጠቅሜ ያው የተሰማኝን ሀዘን መግለጽ ፈልጋለሁ የድሮ የነባር ፕሬዝዳንት ዶክተር ነጋሶ ህልፈት እንዲሁም በአገራችን በተከሰቱ በተለያዩ አካባቢዎች በተፈጠሩ ግጭቶች ህይወታቸውን ያጡ በተለይ የዋልታ ፖሊስ ስፖርት ክለብ በአፋር ክልል አድርገው ሲጓዙ ወደ ትግራይ በገጠማቸው ጥቃት ህይወቱ ያለፈ ተጫዋች የተሰማኝ ሀዘን መግለጽ ፈልጋለሁ በመተከል በአማራ ክልል ተወላጆች የደረሰ ጥቃትና ህይወታቸውም ያለፉ እንዲሁም በጉሙዝ በጅምላ የተጨፈጨፉ የጉሙዝ ተወላጆች የተሰማኝን ሀዘን መግለጽ ፈልጋለሁ ይህ ካልኩ ዘንዳ ወደ አነሳው ነጥብ ለመመለስ ያው ባለፈው አመት ልክ ነው የ2018 የሰሜን አሜሪካ የትግራይ ፌስቲቫል እዚህ ዋሽንግተን ዲሲ ተከብሮ ነበር ዘንድሮ በዳያስፖራ ባለም አቀፍ የትግራይ ተወላጆች ዳያስፖራ ቀን ተብሎ በመቀለ ከተማ ይከበራል ከጁላይ 31 እስከ ኦገስት 6 በዚህ አጋጣሚ ኦኤምንም እንዲሁም አቶ ያየም ከቻለ ካሁን በፊትም ጋብዤው ነበር አሁንም በድጋሚ ጋብዘዋለሁ ያው የእረፍት ጊዜ ካለው በወቅቱ ወደ ኢትዮጵያ የሚጓዝ ከሆነ ሁሉንም ሌሎችም ኢትዮጵያኖች የትግራይ ተወላጆች ብቻ ሳይሆን የትግራይ ወዳጆችንም በዚህ ክብረ በዓል ታዳሚ እንዲሆኑ ያው ጥሪያችንን እናቀርባለን ዝግጅቱ እየተጧጧፈ ነው ያው በጥሩ ሁኔታ እየሄደ ነው ያለው ማለት ፈልጋለሁ መልካም እንግዲህ አቶ አሉላ ወደ ሀገር ቤት ያቀናል ለሁለተኛ ይሁን ለሶስተኛ ጊዜ አቶ ያየ አበበ ግን እስካሁን ወደዛ አለደም እንደምመስለኝ ወደ አማራ ክልል ለምን አይመጣም ብሎ ሰዎችም አሉ ከወደዛ ነው መሰለኝ ልክ ነው ከወደዛ አካባቢ ነኝ እና እስቲ ሁኔታዎችን አይተን የምናደርገው ነገር ይኖር ይሆናል መልካም እስኪ ወደ ዋናው ርዕሰ ጉዳያችን እንግባና እንግዲህ በኢትዮጵያ ለውጥ ሰፍኗል ከተባለ ወይ ደግሞ ተከስቷል ከተባለ አንድ አመት አካባቢ ያስቆጥሯል እስኪ በእናንተ እይታ ለውጡ በምን ደረጃ ላይ ይገኛል ከአቶ አበበ ልጀምር አቶ ያየ አበበ
አመሰግናለሁ አቶ ደጀኔ። እኔ በአጠቃላይ በኢትዮጵያ ውስጥ በዚህ ባለፈው አመት ውስጥ የሆነው የለውጥ ሂደት በአንጻሩ ነው የማየው። ባለፉት 4 አመታት ውስጥ በአጠቃላይ በሀገራችን ውስጥ የነበረውን ህዝባዊ ተቃውሞ አንስቶ ከዛ ጋር በዚያ ወቅት የነበረውን ሂደትና አሁን ያለውን ስናይ አንጻራዊ የሆነ ለውጥ አለ። በተለይ ብዙ ውዝፍ የሆኑ ለረጅም ጊዜ ተቀምጦ የነበሩ አጀንዳዎች ላይ ጠቅላይ ሚኒስትር ዶክተር አብይ በፍጥነት ለብዙዎቹ አጀንዳዎች ትኩረት ሰጥተው ሲሰሩ ቆይተዋል። አብዛኛው ስራቸው ላይ ተሳክቶላቸዋል ብዬ አስባለሁኝ። ኢኮኖሚውንም የማረጋጋት ስራ በሰፊው እየሰሩ ነው። የተከሰተው ነገር ማለት የዛሬ 1 አመት አካባቢ የሆነው የጠቅላይ ሚኒስትሩ ወደ ስልጣን የመጡበትን ሁኔታ ከምናይበት እይታ ጋር ይያዛል አሁን ያለውን ለውጥ ለመገምገም ወይንም ለማመንና የሆነው የአስተዳደር ለውጥ ነው የተከሰተው። ዶክተር አብይ በፊት የአቶ ኃይለማርያም አስተዳደር ነበረ፣ ከዚያ በፊት ደግሞ የአቶ መለስ ነበርና የአስተዳደር ለውጥ ተከስቷል። አብዮት አይደለም የተከሰተው፣ ስር ነቀል የሆነ ለውጥ አይደለም ማለት ነውና ከዚያ አንፃር ተሐድሷዊ የሆነ ለውጥ እየተደረገ ነው። በብዙ በተጀመሩት ጠቅላይ ሚኒስትር አብይ በሚያደርጓቸው ነባር በሆኑ ምንድነው ትኩረት ያልተሰጣቸው ጉዳዮች ላይ ጠቅላይ ሚኒስትር አብይ ተሳክቶላቸዋል። ነገር ግን መሰረታዊ በሆነው በሰላምና በመረጋጋት ጉዳይ ላይ ግን ከፍተኛ የሆነ ክፍተት አለ እና ጠቅላይ ሚኒስትር አብይ ሰላምና መረጋጋትን በሚመለከት የቀድሞዎቹ አስተዳደሮች የአቶ ኃይለማርያምም የአቶ መለስም ይታወቁበት የነበረው ጥብቅ ቁጥጥር የነበራቸው አስተዳደሮች ነበሩ። በጣም ጥብቅ የሆነ ቁጥጥር እና ከዛ ጋር ሲነጻጸር የዶክተር አብይ አመራር በጣም የላላ ሆኗል እና ይህ የፈጠረው ሚዛን የማጣት ነገርን እየፈጠረ ነው። በሀገራችን ውስጥ በብዙ ቦታዎች ቅድም አቶ አሉላም የጠቀሳቸው በምዕራብ ኢትዮጵያ ውስጥ የተከሰቱ በጣም አሰቃቂ የሆኑ ፍጅቶች፣ ግድያዎች የተከሰቱ ነው። በተለያዩ የሀገራችን ክፍሎች መፈናቀሎች ተከስተዋል። ይሄ ሲታይ ለምን በሰላምና መረጋጋት ላይ በህግ ማስከበር ላይ የጠቅላይ ሚኒስትሩ አመራር አዲሱ አስተዳደር ለምን አልተሳካለትም የሚለው ጉዳይ ነው። በአሁኑ ጊዜ እንግዲህ የለውጡ ሂደት ምን ላይ ነው የሚለውን ለኔ ትኩረት እየሰጠሁት ያለው እዛ ላይ ነውና ፈተናው ለምን የሰላም የማስከበር መረጋጋትን የመፍጠር ህግን የማስከበር ጉዳይ ላይ ለምን ክፍተት አለ የሚለው ጉዳይ ዋናው ፈተናው ሆኖ ይገኛል። በብዙ ነገሮች ላይ ግን ጠቅላይ ሚኒስትሩ አመርቂ የሆነ ስራ ሰርተዋል ብዬ ነው የማስበው። ተመሳሳይ ጥያቄ ለአሉላ እንግዲህ ለውጡ በምን ደረጃ ላይ እንደሚገኝና በዛው ለውጡን ያጋጠሙ ችግሮችንም እናነሳለን። እስኪ መጀመሪያ ለውጡ በምን ደረጃ ላይ ይገኛል ብለህ ትገመግማለህ? በመጀመሪያ አካባቢ ተስፋዎች ነበሩ። ምክንያቱ የነበረው በአገሪቱ ውስጥ የነበረ ችግር ከመፍታት አንፃርና አገሪቱ ከነበራት ውጥንቅጥ አውጥቶ ወደ ተሻለ ሁኔታ ይወስዳል የሚል እርምጃዎች ተወስደዋል መጡ ማለት ነው። ግን እነሱን አሁን አልፈናቸዋል። አሁን እነሱን እየተመለሰን የለውጡ ስኬት መመዘኛ የምናደርግበት እንትን ያበቃ ይመስለኛል። ያ በማብቃቱም በሂደት ለውጡን የመራ ቡድን በተለይ ራሱን በቡድን ደረጃ የሚጠራ ኃይል በሂደት የለውጡ አቅጣጫው እየሳተ ለውጥ መሆኑ ቀርቶ በጣም አደገኛ ወደ ሆነ ሁኔታ ምክንያቱ አገሪቷ ከነበረችበት ችግር ያወጣሉ ተብለው የተወሰዱ እርምጃዎች የመጡ ውጤቶች መቁጠር ተትቶ አሁን በሂደት አገሪቱ ወደ አደገኛ ሁኔታ ስትገባ ይህ ቡድን እንዲያውም የፖለቲካ ቅቡልነት እንትኑ ዴፊሲት ውስጥ የገባበት ሁኔታ ላይ ነው የምንገኘው ማለት ነው። ከአንድ አመት ቀላል አይደለም። በመጀመሪያዎቹ የዚህ የአመቱ ወራቶች ሁሉም በእኩል ስሜት የተቀበለበት አዲሱን አመራር ነበረ። ያኔም እንደ መለኪያ የለውጡ መለኪያ ተደርገው ይወሰዱ የነበሩ ነገሮች ሁሉም በእኩል ያደንቃቸው ነበረ። በሂደት ግን አንድ ለውጥ የሚባለው ነገር ከህዝብ አንፃርም አግላይ ወደ መሆን የሄደበት ሁሉን አቀፍ ሳይሆን አግላይ የመሆን ጭራሽ እንዲያውም አንዳንዱ የተከዳበት ክህደት ተፈጽሞብኛል በሚል ደረጃ እንዲሰማው የማድረግ መንግስት ላይ ያለው ኃይል ደግሞ ሁሉንም
በተለይ ገዢው ፓርቲ ውስጥ ያሉ ኃይሎች ሁሉንም በማቀፍ የለውጡ አካል የማድረግ ሳይሆን በቡድን ተሰይሞ አግላይ የሆነ አካሄድ አጋጥሞታል። ይህ የወለደው ደግሞ እስኪ አሉላ ብዙዎችን ስለደረደርክ ነው ወደ በኋላ ከመመለስ በዚህ እንደምመስለኝ ጠቅላይ ሚኒስትሩም በኢህአዴግ ውስጥ ነው የኢህአዴግ ሊቀመንበር ናቸው። ሀገሪቷን እየመራው የኢህአዴግ መንግስት ነው ማለት ገዢው ፓርቲ ማለት ነው። ይሄንን ቡድን ማለት ይቻላል ወይ አደገኛ ቡድን ስትል የፖለቲካ ቅቡልነት ምናልባት ያየ በዚህ ላይ አስተያየት ሊሰጥ ይችላል። አገር ቤት እንግዲህ ለጠቅላይ ሚኒስትሩ ያለው ተቀባይነት ያለው ድጋፍ እንግዲህ ከበፊት ከነበሩ መሪዎች የተለየ ሆኖ ያለ ትንሽ የተጋነነ አይሆንም። ብዙን ጊዜ በተለይ እነ አሉላ በቀጥታ ለከ ቀደም ሲል መለስ ዜናዊ እንደምናገሩት አይነት ጭፍን ጥላቻው ደግሞ ጭፍን የሆነ ድጋፍ ይሰጣሉ የሚል ነገር አለና እቺን እስኪ ብታብራራ። አሁን ካንደ ሰው ወይም ካሉላ ሰለሞን ብቻ ከመጣ ይሄ ሐሳብ ልክ ነው። ምናልባት እኔ በግሌ ትክክለኛ ያልሆነ አካሄድ ሄጄ ሊሆን ይችላል ብሎ ማየት ይቻል ይሆናል። ነገር ግን ከዓለም አቀፍ ሚዲያዎችም እንዲሁም በአገሪቱ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች የሚዲያ ሰዎች አክቲቪስቶች የሚቀርብ ነገር ነው። ኢህአዴግ እንደ ኢህአዴግ አይደለም ለውጡን የመራው። ጠቅላይ ሚኒስትሩም ውጭ በመጡበት ጊዜ የለውጡ ቡድን ብለው የጠሩት የተወሰኑ ሰዎች ናቸው። በሁሉም ፓርቲዎች ያሉ ሁሉም ፓርቲዎች ብቻ ሳይሆን ኢቭን በተወሰኑ ፓርቲዎችም ሁሉም ሰዎች አይደሉም። ስለዚህ የራሱ የለውጡ አራማጅ ነኝ የሚለው ኃይል አግላይ ነበር ማለት ነው። ይሄ ምንም ጥያቄ ለምሳሌ አዋሳና በተለያዩ ቦታዎች በተደረገው የኢህአዴግ ስብሰባ ላይ ህዝባዊ ወያኔ ሓርነት ትግራይን ጨምሮ ጠቅላላ የኢህአዴግ አባል ድርጅቶች ለጠቅላይ ሚኒስትሩና ለለውጥ ኃይሉም ድጋፋቸውን ሰጥተው ነበር። ሄስ አይታይም ወይ ማለት በኢህአዴግ አይደለም እየተመራ ያለው ለውጡ ምለውን ያስከዳል። እስኪ ተራ በተራ እንነጋገርና እዚህ ላይ አቶ አበበ ያያበበ ምን ያለ አስተያየት ምንድነው? እኔ እዚህ ላይ እንግዲህ የኛ የዚህ 65% የምናተኩረው ከሀገራዊ መግባባት አንፃር ስለሆነ ጉዳዮችን አንድ ጠቅላይ ሚኒስትራችንን ወይም ጠቅላይ ሚኒስትር ዶክተር አብይን የገጠማቸው ፈተና መጀመሪያ አካባቢ ላይ የሄዱበት ፍጥነት አለ። ነገር ግን ያኔ የፖለቲካውን ሞመንተም የፖለቲካ እንድርድሪቱን ወሄ ተራማጅ ወደሚባለው የኢህአዴግ አካል አሁን አሉላ ቡድን ያላቸው ቲም ለማ የሚባል ነበረ መጀመሪያ አካባቢ ላይ። በርግጥ እዛ ውስጥ የነበሩ ወገኖች የሄዱበት ፍጥነት አገር ውስጥ ያለውን የኃይል ሚዛን ወደነሱ እንዲያደላ ለማድረግ የወሰዷቸው የፖለቲካ ካልኩሌሽኖች ስሌቶች ነበሩ እና እዛ ላይ መጀመሪያ ላይ የነበረው ፍጥነት በርግጥ ብዙዎቹ የሀገራችንን ህዝቦች ያስደሰተ አካሄድ ነበር ብዬ ነው የማስበው። አንዳንድ አካሄድ ላይ በርግጥ ጠቅላይ ሚኒስትር አብይ ዘንበል የማለት ነገር አሳይተው ነበር። አንዳንድ ትንሽ ብዥታ የሚፈጥሩ ሲግናሎችን አስተላልፈው ነበር። ያ ነገር የፈጠረው የሻከረ ስሜት ፈጥሯል በአንዳንድ ወገኖች ዘንድ። አይ ቲንክ ወንድም ያሉላም ይሄን ነገር ይመስለኛል እየተቀሰ ያለው። ከቅቡልነት አንፃር እኔ እንዲሁ ጠቅላይ ሚኒስትሩ መጀመሪያ ላይ የነበራቸው ቅቡልነት በአሁኑ ጊዜ መጀመሪያ ላይ የዚህ የጫጉላ ቤት የሃኒሙን የሚባለው ጊዜ ነበረ። በጣም ጠቅላይ ሚኒስትሩ ከፍተኛ የሆነ በህዝብ ዘንድ ከፍተኛ የሆነ በጎ ስሜትን ፈጥረው ነበረ። ከዛ በኋላ ያው ከጫጉላ ቤት ወደ ትዳር መሸጋገር የግድ አስፈላጊ ነው። ስሜት በአንዳንድ ወገኖች ዘንድ እየተፈጠረ ነው። ጠቅላይ ሚኒስትሩ መጀመሪያ ላይ ያሳዩት የነበረውን ለብዙ ጉዳዮች ሊሰጡ የነበረውን ትኩረት ትንሽ ቻል ማለት በተለይ የዚህ የሰላም የመረጋጋት የህግ የማስከበር ጉዳይ ላይ ቸልተኝነት እያሳዩ ነው የሚለው ነገር ቅቡልነታቸውን በመጠኑ ትንሽ ከጫጉላ ቤቱ ከሃኒሙኑ
ወደ ሪያሊቲ አምጥቶታል ግን አሁንም ሶሊድ የሆነ ድጋፍ እንዳላቸው ነው ማምነው መጀመሪያ ላይ ለምሳሌ ከወሰዷቸው አንዳንድ እርምጃዎችና አሁንም ድረስ የሻከረ ስሜት ፈጥሯል ብዬ ማስበው በአንድ በኩል ይሄ ሞመንተሙን የፖለቲካ እንደርደሪቱን ከተቃዋሚ ውስጥ ጭምር ለማግኘት ብለው የወሰዷቸው እርምጃዎች ነበሩ እዚህ ዩናይትድ ስቴትስ መተው ለምሳሌ አንዱ በኔ ትሁት እይታ ጎድቷ የጠቅላይ ሚኒስትሩን የፖለቲካ ካፒታል በመጠኑም ቢሆን ጎድቷል ብዬ ማስበው ደርግን ዲፌንድ የሚያደርግ አይነት አካሄድ መልእክት የማስተላለፍ ነገራቸው አንዳንድ ወገኖችን በተለይ ይሄ በትጥቅ ትግሉ ዘመን ብዙ መስዋዕትነት የተከፈሉ ወገኖችን ቅር አሰኝቷል ደርግ አልተሸነፈም እንደዛ የሚል አባባላቸው ጦርነቱ የእርስ በርስ ጦርነት ነበረ እና ከዚህ አንፃር የወንድማማች ነገር አድርገን እንየው በሚል ነው ግን እንደዛ አይነቱ መልእክት ያስደሰታቸው አካላት አሉ የሚል አንዳንድ ቅሬታዎችና የስሜት መሻከር ተፈጥሯልና ከዛ አንፃር ምናልባት የፖለቲካ ቅቡልነታቸውን በመጠኑ ቢሆን የመቀነስ ነገር በአንዳንድ ወገኖቻችን ዘንድ ተገስቶ ይሆናል በጥቅሉ ግን በእኔ አመለካከት ከሃኒሙኑ ወተናል መጀመሪያ ላይ ከነበረው የሃኒሙን ጊዜ ወተናል መጀመሪያም ላይ የወሰዷቸው በርካታ እርምጃዎች I think መሰረት ሆነዋቸዋል ቀደም እንዳልኩት ግን የጠቅላይ ሚኒስትራችንም የእሳቸው ማስተዳደር ዋና ፈተና ሆኖ በአሁኑ ጊዜ የሚታየው ሰላምን መረጋጋትን ከማስፈን አንፃር ጠቅላይ ሚኒስትር አብይ እየሰጡት ያለው አመራር በእኔ አመለካከት በጣም እጅግ በጣም ብዙ ስራ የሚያስፈልገውና እዛ ላይ አልተሳካላቸውም ለማለት ደፍራለሁ እዚህ ላይ እንዲው አንድ ነጥብ እንድጨምር ቢፈቀድልኝ አቶ ደጀኔ ጠቅላይ ሚኒስትር አብይ ሁለት ነገሮችን ያሉትን ልጥቀስ መጀመሪያ አካባቢ ላይ አገር ውስጥ የሚከሰቱ የተለያዩ ግጭቶችን መፈናቀሎችን አስመልክተው ለረጅም ጊዜ ተዘግቶ የቆየ ቤት ሲከፈት መጥፎ ጠረን ይኖረዋል እና መታገስ አለብን የሚለውን ሐሳብ አቅርበው ነበር መልካም ሐሳብ ነው ሌላ ጊዜ ደግሞ በዚህ በአዲስ ወግ ላይ አንድ የተናገሩት ነገር ነበር ማሰር ሰልችቶናል ብለው ነበር አሁን እንደዚህ አይነቱ ሐሳብ ሳደምጥ መንግስት እኮ የሚያስረው ደስ ሲለው አይደለም የሚያስረው ሲያዝን አይደለም የሚፈታው እና እንዲህ አይነት የጠቅላይ ሚኒስትሩ ዊክነስ ወይንም የጠቅላይ ሚኒስትሩ ድካም ነው ብዬ ማስባቸው ነገሮች እንደዚህ አይነት አስተሳሰባቸው ላይና የመንግስትን ሚና በሚመለከት ያስተላልፏቸው ያሉት አንዳንድ ሐሳቦች ላይ ነው እንጂ በአጠቃላይ እኔ ከቅቡልነት ከሌጂቲመሲ አንፃር አይ ቲንክ የጠቅላይ ሚኒስትሩ ሌጂቲመሲ ከሃኒሙን ወደ ትዳር ነው የተሸጋገረው እንጂ ወደ ፍቺ ገና እዛ ደረጃ የሚያደርስ ነገር ይሆን አይመስለኝም ማለት ነው እስኪ አሉላ በተለይ ሰላምና መረጋጋት ተጨማሪ አለ አዎ ምንድነው የኢህአዴግን እንደ አንድ ያለፈው ጉባኤ ሐዋሳውን አንስተ ነበር ኢንፋክት ያ የኢህአዴግ ጥንካሬ መግባባት የሚገልጽ አይደለም ኢህአዴግ ደካማ እንደሆነ ግልጽ ነው ደካማ የሆነው ከውጭም ከውስጥም በተሰራ ስራ ነው ኢህአዴግን የማዳከም ስራ ማለት ነው ውስጥ ኢህአዴግ ውስጥ ያለ በውጭም ይሄ በግልጽም የተናገሩ ሰዎች አሉ በውስጥም በውጭም ሆነን ሰርተን ኢህአዴግ ፍርክስክሱ እንዲወጣ እንዲዳከም አድርገናል የሚሉ ማለት ነው ስለዚህ የተፈረካከሰ የተዳከመ በውስጥም በውጭም የተመታ ኢህአዴግ ነው ጠቅላይ ሚኒስትሩ እንደ ሊቀመንበር ሆነው እየመሩ ያሉት ይሄ ኢህአዴግ ነው የመረጣቸው ማለት ነው በሌላ አነጋገር ይሄ እሳቸውን በሙሉ ድምጽ ሊባል የሚችል የመረጠ ኢህአዴግ በጠቅላይ ሚኒስትሩ በድፍረት ስኬቱ የሚነገርለት ኢህአዴግ አይደለም እንደገናም the next day እርስ በርሱ ሽኩቻ ውስጥ የሚገባ ነው አንድ ግን በውስጥም ይሁን በውጭ ኢህአዴግን ለማዳከም የተንቀሳቀሱ ሰዎች እንደ ስኬትም በአደባባይ ሚዲያ ላይ ቀርበው እንዲህ አድርገናል ብለው የሚናገሩ ሰዎች የረሱት የዘነጉት ነገር ምን አለ ኢህአዴግ ለብዙ አመታት አገሪቱን ሲመራ የመንግስትና የፓርቲ መዋቅሩ የተጠላለፈ ሆኖ የቆየ ነው ስለዚህ በሌላ አነጋገር ኢህአዴግን አዳክሞ ፍርክስክሱ በሚያወጡበት ጊዜ የመንግስትን መዋቅር በዛ ልክ አሽመድምደውታል ስለዚህ የፈጠረው የኢህአዴግ መዳከም ያው ተቃዋሚ የሆነ ሰው ኢህአዴግማ እንዲዳከምልኝ እንዲወድቅም ነው የምፈልገው ሊል ይችላል ነገር ግን ከአገራችን የፖለቲካ ጥንካሬ አንፃር
ኢህአዴግን አዳክሞ ከውስጥም ከውጭም እንዲፈረካከስ ማድረግ አሁን ያለበት ደካማ ደረጃ እንዲደርስ ማድረግ በአገሪቷ የለውጥ የሰላም የመግባባት ሂደት ላይ የራሱ የሆነ ጦስ አምጥቷል ማለት ነው። ይሄ ለውጥ ፈላጊ ነን የሚሉት የሚታገሉትንም ሰዎች ሰለባ አድርጓል። ምክንያቱም አገሪቱ በሚለካ ረገድ በሚለካ መልኩ ይሄ ለውጥ አምጥታለች የተረጋጋች ሀገር ሆናለች በሚል ነው ቅቡልነት ሊገኝ የሚችለውና ይሄ ሊመጣ አልቻለም። በግልጽ የሚታየው አገሪቱ አሁን በአሁኑ ሰዓት ከአንድ ቦታ ወደ አንድ ቦታ መዛወር በጣም ከባድ የሆነበት የተለያየ ፖለቲካ አስተሳሰብ እንዲራመድ በመንግስት ሁኔታዎች ይመቻቹም መንግስት ግን መሰረታዊ የሆነውን የመንግስትነት ስራ መስራት ባለመቻሉ ሰላምና መረጋጋት የዜጎች ደህንነት የመኖር ዋስትና ማረጋገጥ ባለመቻሉ ይሄም የፖለቲካ አክተሮችም እንደማንኛውም ዜጋ ስለሚመለከታቸው የተለያየ አስተሳሰብ ይዘው በተለያዩ አካባቢዎች ሄደው ተንቀሳቅሰው ሀሳባቸውን የማስረጽ እድል በጣም ፈታኝ ሆኗል። ስለዚህ መጀመሪያ ላይ የነበሩት ለለውጡም እንደመለኪያ የተወሰዱ አገሪቱ ከማለመረጋጋትና ግጭት አውጥቶ ወደ ሰላማዊ መንገድ መውሰድ የፖለቲካ ፕሉራሊዝም እንዲስፋፋ በአገሪቱ የሚያስችል ሁኔታ እንዲመቻችና ሰዎች በፖለቲካ አስተሳሰባቸው ሊደርስባቸው የሚችል ጫና ማስወገድ ነበረ። ይህ ግን አልሆነም። አሁን በአሁኑ ሰዓት የፖለቲካ ልዩነት አስተሳሰብ ይዞ ኢትዮጵያ ውስጥ ተንቀሳቅሶ አይደለም እንደ ተራ ዜጋ እንኳን ራሱ ነግዶ ከቦታ ቦታ ተንቀሳቅሶ መኖር የማይቻልበት ደረጃ ላይ። ስለዚህ ይሄ ከዚህ አንፃር ስናየው ለውጡ በታሰበበት በታለመበት መንገድ ጎዳና አልሄደም ነው። ሌላው ግን መሰረታዊ ነገር መረሳት የሌለበት የሞስደው ተመረለህና ኢህአዴግን ካየን በአንዳንድ ወገኖች ቀደም ሲል ህዝባዊ ወያኔ ሓርነት ትግራይ ኮሩ ሆኖ የድርጅቶቹን የውስጥ ነፃነት ነፍጎ ነበር። አሁን ድርጅቶቹ ነፃ ሆኖ መንቀሳቀሳቸው እንደ ድክመት መታየት የለበትም። ምናልባት እንደ በፊቱ ወያኔ እንደሚያደርገው ድርጅቶቹን ተላላኪ ከማድረግ ነፃ ነው የወጡት አሁን የሚባለው። ሁለተኛ ነገር ደግሞ እንግዲህ አሁን ስለ ሰላሙም ስለ ፖለቲካ አካሄዱም ህዝባዊ ወያኔ ሓርነት ትግራይ ላለፉት 27 ዓመታት ቀብሮ የሄደው ፈንጂ ነው አሁን እየፈነዳ ያለውና አብይ አህመድ በአንድ አመት ውስጥ ይሄንን ሁሉ እንግዲህ ማምከን ይችላሉ ወይ ብለ ተገምታለህ? እንግዲህ ሁለት ነገሮችን እስኪ አንድ ላይ ያይዘን አጠር አድርገን ወደ አቶ ያየን እናልፋለን። እሺ ዋናው ነጥብ እዚህ ላይ መታየት ያለበት ድርጅቶቹ ነፃነት አግኝተው ሐሳባቸውን ማራመዳቸው የሚጠላ ነገር አይደለም። በመሰረቱ ይሄ ለውጥ ተረጋግጦ ከሆነ አሁን ባለው ኢህአዴግ እጅግ ደስ የሚል ነው። ነገር ግን አሁን ያለው እንዲያውም ያን ግለሰብ ፓርቲው ተዳክሞ በግለሰብ ዙሪያ በነገራችን ላይ ይህ የፓርቲ ችግር የሀገሪቱ የመንግስትን ሚና ስለሆነ ካለን የፖለቲካ ልምድና ጥንካሬ አንፃር ማለት ነው ደካማ ከመሆኑ የተነሳ በመንግስትም የጠቅላይ ሚኒስቴሩ ሚና በጣም የሚኒስቴሮች የሌሎቹ በካቢኔ ውስጥ ያሉ ሰዎች ደካማ እንዲሆን አድርጓል። በኢህአዴግም ደረጃ ከፍ ሲል ጠቅላይ ሚኒስቴር ሊቀመንበሩ ተዋናይ የሚሆኑበት በብዙ ነገር ዝቅ ሲል ደግሞ አራቱ ድርጅቶች ሳይሆን እንደተባለው በነፃነት የተወሰኑ በቲም ደረጃ የሚገለጽ አግላይ የሆነ ከዛ እንደገና በህዝብ ወደ ህዝብ ስናመጣው ደግሞ በህዝብ ደረጃ ሁሉም ህዝቦች የሚሳተፉበትና ለውጡን በአዎንታ የሚቀበሉበት ሳይሆን ስጋትም ጭምር ሆኖ የመጣበት ሂደት ነው የምናየው። ሌላው ይሄ ለ27 ዓመት የተቀበረ ምናምን የተባለው በነገራችን ላይ ለውጥ የሚባለው እኮ ካሁን በፊት የነበሩ ችግሮችንም በመፍታት የተሻለ ሁኔታ መፍጠር ነው፣ ሌላ አይደለም። ኢህአዴግም በዚህ ተስማምቶ ነው የወጣው። ይሄንበት አቅጣጫ አገሪቷን ወደ አደገኛ ሁኔታ ወስዷልና ከዛ ለአገሪቷን የሚያወጣ መንገድ መያዝ አለብን ብሎ ነው የተንቀሳቀሰው። ስለዚህ በተለየ መልኩ ለአንድ ድርጅት ለብቻው ህወሓት ለዚህን ያክል ዓመታት የቀበረው ነገር ስለነበረ ነው የሚል ይሄ ራሱ አነጋገር የአራቱ ድርጅቶች የጋራ መግባባትን የሚክድ ነው። አብረው ለመስራት አብረው አራቱ ድርጅቶች በነፃነት እየተንቀሳቀሱ ነው የሚለው ነገር ራሱ ከሱ ጋር የሚጣረስ ነው። ስለዚህ ይህ አይደለም እየሆነ ያለው። ኢህአዴግ በጣም ደካማ ነው።
የኢህአዴግ መድከም የመንግስትን መዋቅር አዳክሟል ምናልባት ኢህአዴግን በማዳከም ኢህአዴግን ሚናን ቀንሳለን ያሉ ሰዎች የመንግስትን ሚና ነው ያዳከሙት በዚህ ምክንያት በአገሪቱ ውስጥ አለመረጋጋት ሰፍኗል ለውጥ ተብሎ የተነገረው አግላይ ወደ መሆን ነው ሄደው በድርጅቱም ውስጥ የተወሰኑ ቡድን ወደ መንግስት ሲኬድም ያንድ ሰው ትልቅ ሚና የሚታይበት ወደ ህዝብ ሲወርድም ሁሉን አቀፍ ሁሉንም ህዝቦች ተስፋ በሚያጨር መልኩ ሳይሆን ላንዱ ስጋት ላንዱ ተስፋ የማምጣት ነገር ነው ያለውና ይሄ ጥሩ አይደለም አገሪቱ ባለፈው በተቀበረ ሳይሆን አሁን እየተቀበረ ያለው አደገኛ ነው ማለት ፈልጋለሁ መልካም አቶ አሉላ እስኪ ወደ አቶ ያያበበ ለለፍና አሁን ላይ ያነሳሁት ጥያቄ ላንተም ልድገም እንግዲህ ኢህአዴግ 27 አመት ስልጣን ላይ በቆየበት ጊዜ ኮሩ ህዝባዊ ወያኔ ሓርነት ትግራይ ነበር ነው መባለው እና ይሄ ለ27 አመት የተተበተብንበትን በአንድ አመት ሁሉንም ነገር ማስተካከል አይቻልምና በአንድ አመት ውስጥ ይሄንን መንግስት በሄን ያክል ወጣ ብሎ መተቸት ከንተንም ከልክም ያለፈ ነው ምሉ ወገኖችም አሉ አቶ አሉላ አሁን ባነሳውም የአንድ ሰው ሚና በኢትዮጵያ ምለው ነገር አለ እውነት የአንድ ሰው ሚና በኢትዮጵያ አለ ከነ መለስና ኃይለ ማርያም ጋር ስናሳይ እስኪ እነኝን ነገሮች አጠር ብታደርጉልኝ ጊዜያችንን ለመጠቀም አቶ ያየ እሺ አሁን ያለው ሁኔታ በርግጥ ባለፉት 27 አመታት የነበረው የፖለቲካ ባህል ተጽዕኖ አለበት ይሄ ማያጠያይቅ ነው ነገር ግን ሁለት ጉዳዮችን እዚህ ላይ ማንሳት የምፈልገው ኢትዮጵያ ውስጥ ለውጥ ሲከሰት አንዱ በአብዮት ነው እንግዲህ የምናቀው የዚህ የንጉሳዊ ስርዓት በስር ነቀል አብዮት ነው ስልጣን ማነው ከስልጣን ከዘውዳቸው የለቀቁት ያኔ ያ ሲሆን የተከሰተው ምንድነው ወታደራዊ መንግስት የመሬት ላራሹ ሲል ብዙ ያኮረፉ የዚያ ስርዓት ተጠቃሚ የነበሩ መሬት የነበራቸው ከመሬታቸው ተመናቀሉ ወይንም ከመሬታቸው የተነጠቁ ሰዎች በየቦታው ያምጹና ግጭቶችና አርሷት ባንድነ ይጭሰኛውን ይቀሰቅሱ ምን ይሉ ነበር እንደዛ አይነቱ ነገር የተከሰተው ስር ነቀል ለውጥ ስለነበረ ነው ኢህአዴግ ፈተና የማለፍ አቅም ያለው ድርጅት ነው ወይም ግንባር መሆኑን በተለያየ ጊዜ ያሳየ ድርጅት ነው በተለይ ውስጣዊ ፈተና ሲገጥመው ውስጣዊ ፈተናውን አልፎ ይሄ ለምሳሌ አንጃ ሲገጥመው በውስጡ ያንን አልፏል ከሁሉም በላይ ደግሞ አቶ መለስ ዜናዊ ባረፉ ጊዜ ያንን ፈተናም ተጠንቅቆ አልፎታልና አገራችን ሳትናጋ አገራችን ውስጥ መሰረታዊ ሆነ መናጋት ሳይከሰት የማለፍ ችሎታ እንዳለው አይተናል እና አሁን ያለው ነገር አብዮት ካልሆነ ሁለተኛ ደረጃ ደግሞ ኢህአዴግ ፈተናዎችን የማለፍ ነገር ካለው ጉዳዩ ለኔ ከአዲሱ አስተዳደር ለውጥ የማምጣት አቅም እንዳለው ታይቷል ይሄ በመጀመሪያዎቹ በዚህ በአንዱ አመት ውስጥ የሆነው ነገር ሲዘረዘር እኮ በጣም በርካታ የሆኑ ስኬቶች ተከስተዋል እና እኔ ይሄ አሁን ያለውን ማነው የአዲሱ አስተዳደር የገጠሙት ፈተናዎች በእኔ አመለካከት ኢህአዴግ ስለተዳከመ አይመስለኝም አይ ቲንክ ኢህአዴግ አቅም ያለው ድርጅት ነው አራቱ የድርጅቱ መሪ ማለት የአባል ድርጅቶቹ መሪዎች እንደምናስተዋውሰው 17 ቀን ተሰብስበው አቶ ደመቀም አቶ ኃይለ ማርያም አቶ ለማና ዶክተር ደብረጽዮን ሆነው ያደረጉትን ይሄ ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው በፊት የሰጡትን መግለጫ እናስተዋውሳለንና ድርጅቱ ውስጥ መግባባት ላይ ደርሰው ነበር እኔ የሚመስለኝ አሁን ያለው ጉዳይ አዲሱ አስተዳደር የወሰዳቸው እርምጃዎች የፈጠሯቸው አንዳንድ ፈተናዎች አሉ ፖለቲካው ለረጅም ጊዜ ማለት ይቻላል የሀገራችን ፖለቲካ ጾም ላይ የነበረ ፖለቲካ ነው ብለን ማየት እንችላለን እና ያንን ጾም ላይ የነበረ ፖለቲካ አዲሱ አስተዳደር ከጾም ያስፈታበት መንገድ ለስለስ ባለ ሂደት ከማድረግ ይልቅና ነገሮችን ተቆጣጥሮ ቀስ ያለ ከዚያ ሂደት ውስጥ ከማውጣት ይልቅ በጣም በፍጥነት ነው ነገሮችን ያደረገውና ያ ነገር የፈጠራቸው አንደኛ ህዝቡ ከለመደው በጣም መጠነ ሰፊ ከሆነ ቁጥጥር ውስጥ አውጥቶ
መንግስት የለም ወይ የሚል ስሜት ሁሉ በህዝብ ውስጥ እንዲፈጠር አድርጓል ይሄ አንዱ የአዲሱ አስተዳደር አይ ቲንክ አንዱ ሊሰሩበት የሚገባው እየሰራንበት ነው ያሉት ጉዳይ ነው ሁለተኛው ድርጅቱ ውስጥ ያለውን አለመግባባት እንደበፊቱ በዚህ በተማከለ ዲሞክራሲ ወይም ዲሞክራቲክ ሴንትራሊዝም ተጠቅመው ውስጣቸው ያለውን ገመና መሸፈን አቆመዋል ውስጣቸው ያለውን አለመግባባት በግልጽ ይናገራሉ በአደባባይ ይናገራሉ ያ የሆነበት ምክንያት የሚመስለኝ ፉክክር ስላለባቸው ነው አሁን የፖለቲካ ምህዳሩ ሰፍቷል ስለዚህ አዴፓም ህዝቡ እንዲያደምጠው ይፈልጋል ተመመረጥ ይፈልጋሉ ከዛ የተነሳ ራሳቸውን እንደቻሉ ጉልበት እንዳላቸው ያሳያሉ ኦዴፓም እንዲሁ ህወሓትም እንዲሁ የደሂዜንም እንዲሁ ይሄንን ስናይ ኢህአዴግ አሉላ እንደምለው የበፊቱን አቅም የለውም ማለት ነው ለማለት ነው አቶ ያየ አይ ኢህአዴግ አቅሙን አጥቷል የሚለው ሳይሆን ኢህአዴግ ራሱን ብዙ ጊዜ ስብሰባ ይቀመጡና ተስማምተው ከወጡ በኋላ በየግላቸው የተለያዩ መግለጫዎችን ደግሞ አንዳንድ እርምጃዎችን ሲወስዱ ይታያልና ይሄንን ስናይ እውነት ባለበት ደረጃ ተጠናክሮ ነው ያለው ወይ አይ ቲንክ እሱን እኮ ማለት ነው እኔ ኢህአዴግ በፊትም እኮ በውስጡ አለመግባባቶች ነበሩ እንደምናስተዋውሰው ለምሳሌ እናቶ ሲዬ ከድርጅቱ ሲወጡ ውስጡ በጣም የጦፈ አለመግባባት ነበር ያንን አንድ ቪዲዮ ሁሉ አለ ህወሓት ውስጥ የነበረውን አለመግባባት የሚያሳይ በጣም የጦፈ ክርክር የነበረበት እንደዛ አይነት ነገሮችን ድርጅቱ አፍኖ ለህዝብ ሳያሳይ ነበር ለረጅም ጊዜ ቆየው አሁን ግን ያ ነገር ገመናው የታየ ይመስለኛል እንግዲህ ለምንድን ነው እንደዛ የሚሆነው የሚለው ላይ የተለያዩ መላምቶች አሉ አንዳንድ ሰዎች ድርጅቱ የተማከለ ዲሞክራሲያዊ በዚያ ዲሲፕሊን መመራቱን አቆሞ ሊበራል ዲሞክራሲ ሆኗል እና አቶ አሉላም አይ ቲንክ ድርጅቱ በአንድ ግለሰብ ውስጥ ገብቷል የሚለውን ሐሳብም ከዛ አንፃር ሊሆን ይችላል ይሄ ሪዮት ዓለማዊ የሆነውን መስመሩን ትቶ ለቀቅ ያለ ፈታ ያለ ድርጅት ሆኗል ከሚለው የሚለው ማብራሪያ ትንሽ የሚያብራራው ይመስለኛል እንጂ ድርጅቱ በፊትም በውስጡ አለመግባባቶች ነበሩ በውስጡ የነበሩትን ቅራኔዎች ሁሉ ለምሳሌ ማናቸው የምክር ቤቱ አፈጉባኤ የነበሩት አቶ አባዱላ እንደምታስተዋውሱት ህዝቤ ክቡር ተነክቷል ብለው በዚህ የሶማሌ ክልል ጋር አዋሳኝ ከተሞች የተከሰተው ብዙ አይነት መፈናቀሎች ግድያዎች ሲከሰቱ ያኔ ስልጣናቸውን ለቀው ነበር ያንን በሚመለከት ድርጅቱ ምንድነው ያለው የድርጅቱን ዲሲፕሊን ጥሰዋል ምክንያቱም ይሄን ነገር በአደባባይ መናገር አልነበረባቸውም ብለው የተቆጡ ሰዎች አይ ቲንክ ካልተሳሳትኩኝ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያኔ እንደዛ አይነት ነገር ብለው ነበርና የሚመስለኝ ድርጅቱ ደክሞ ሳይሆን ድርጅቱ ተፈቀደለት አሁን ገመናውን እንዲያሳይ በውስጥ ያለውን አለመግባባት እንዲገልጽ ስለተፈቀደለት እንጂ አይ ዶንት ቲንክ ድርጅቱ ደክሞ አይመስለኝም ከዛ ይልቅ እኔ ኃላፊነቱ የማን ነው ብዬ ነው ማስበው የአዲሱ አስተዳደር ፍጥነትና አንዳንድ ነገሮች ላይ ውሳኔ ያለ መወሰን ይሄ ጠበቅ ያለ ነገር ያለ መወሰን ጉዳይ ይመስለኛል እስኪ አቶ አሉላ ወደ መልካም ወደ አቶ አሉላ ለምጣና እንግዲህ በተለይ በዚህ በኢህአዴግ ውስጥ መዳከምም ያልከውም ይሁን አለመግባባት እንደገና ደግሞ ባላካባቢውም አልፎ ተርፎም ለሀገሪቷ ሰላምና አለመረጋጋት እንደ ሰበብ የምንነሳው አንዳንድ የቀድሞ የህዝባዊ ወያኔ ሓርነት ትግራይ ከፍተኛ ባለስልጣናት በወንጀል የምትጠረጠሩ ትግራይ ውስጥ ነው ትግራይ ውስጥ መመሸጋቸው ነው ህዝቡን ከለላ አድርገው እዛ ውስጥ መመሸጋቸው ነው ከዛ በመነሳት ወይ ደግሞ በኮንትሮባንዲስቶቻቸው በኩል የሀገሪቷን ሰላም እያተራመሱ ነው እምባል ከሳለ በተለይ ከአጎራባች ከሆነው ከአማራ አካባቢም እንደዚህ አይነት ክስ ነው የምነሳውና እንደ አክቲቪስት እና ጉዳዩን እንደምከታተል ሰው ምን ትላለህ ወል እኔ ከኢህአዴግ እንደዛ አይነት ግልጽ እንትን መምጣቱ አላቅም ምናልባት ከኢህአዴግ ውጭ ያሉ ኢህአዴግን የሚያግዙ ሰዎች እንደዛ ብለው ሊሆን ይችላል ቀድምም አቶ ያየ አልተዳከመም ሲል እንዲዳከም ተሰርቷል ነው ያልኩት ይሄ ውስጥ ካለው ኢህአዴግና በውጭ ተቃዋሚዎች ሆነን የምንንቀሳቀስ በዚህ ጉዳይ ላይ ሰርተንበታል ይሄ የኢህአዴግን የማዳከም ስራ ከተሰራ በኋላ ኢህአዴግ እንትኑን እንዲያገኝ የማድረግ ስራ የለም አሁን ስለዚህ የሰሩት እንዲዳከም የሰሩ ሰዎች
ምስክርነታቸው እየሰጡ ነው። በነገራችን ላይ ከተዳከመ በኋላ ኢህአዴግን በመጠቀም ራሱ የኢህአዴግን ስራዎች የመንግስታዊ እንትኖችም የማዳከም ስራ እየተሰራ ነው። አሁን ኢህአዴግ በጉልበተኞች እጅም የሚጠመዘዝ ፓርቲ ሆኗል፣ ከውጭም ከውስጥም ማለት ነው። ስለዚህ ከዚህ አንፃር ሲታይ ኢህአዴግ ራሱ እንደዛ የሚል ግምገማ አድርጓል የሚል እምነት የለኝም። ከውጭ ያሉ ሰዎች ግን እንደዛ ይላሉ። የሆነ ቦታ ላይ የመሸጉ ሰዎች ናቸው እንደዚህ የሚፈጥሩት ምናምን ብዙ ነገር ህወሓት ነው እንደዚህ እያደረገ ያለው የሚል አንድ ሲጀመር እነዚህ ሰዎች እነማን ናቸው በግልጽ ገሌ ተብሎ መጠቀስ አለበት ስማቸው፣ ዝም ብሎ እንትንም እንዳይፈጠር። ምክንያቱ ከዘጠኙ ወይም 30 ምናምኑ ኦር 180 የኢህአዴግ ምክር ቤት አባላት እየተሰበሰበ አንድ ሰው አይ ህወሓት ውስጥ ያሉ ሰዎች ናቸው እያስቸገሩኝ ያሉኝ ሲል በተአምር ውሃ የሚቋጥርም አይደለም። የወጡ የተሰናበቱ የሚል ከሆነ እነዚህ የወጡ የተሰናበቱ ሰዎች ይህን ያክል አቅም እንዴት መፍጠር እንደቻሉ ግራ የሚያጋባ ነው። አቶ ጌታቸው አሰፋ የአገሪቷን የደህንነት መረብ ሲቆጣጠር የነበረ ነው። አሁንም ባለስሳሳት ክስ ተመስርቶበታል እና የሀገሪቷን የደህንነት መረብ ሙሉ በሙሉ ተቆጣጥሮ እንደነበር ያው ግልጽ ነገር ነው። ያ መረብ ነው እስካሁን በተለያዩ ሀገሪቷ አካባቢዎች ይሄ ተቀበረ በተባለውን ቦምብ እያፈነዱ ያሉትና ሰላም ማወኩ ደረጃ ላይ የተሰማሩት ይባላል። ብዙም ሳንሄድ ከአጎራባች ከሆነው ከአማራም ክልል እንደዚህ አይነት ነገር ይነሳል። አጎራባች ከሆነው የአማራ ክልል ጋር ትግራይ ክልል ሁለቱም ወይም ደግሞ ብአዴንና ህወሓት እሰጥ አገባ ውስጥ የገቡት አቶ ጌታቸው አሰፋ በኢትዮጵያ የደህንነት ሹም ሆነው እየሰሩ በነበሩበትና የኢህአዴግ አመራር ውስጥ በነበሩበት ጊዜ ነው። ከወጡ በኋላ ነባር ሆነው ችግር እየፈጠሩ ነው የሚያስብል ምንም አይነት ተጨባጭ ነገር የለም። ምክንያቱ አማራ ክልል በግዛት ይገባኛል በሚል የማንነት እንትን በማቋቋም በየአካባቢው እንቅስቃሴ ያደርጋል በግልጽ። ይሄ በሚዲያዎቹም ጭምር የተደገፈ ፕሮፓጋንዳዎች ይካሄድበታል። ስለዚህ በሁለቱ ክልሎች ያሉ ችግሮች በግልጽ የሚታዩ ናቸው። የትግራይ ክልል አማራ ክልል ላይ ችግር ፈጥሯል ተብሎ በመለኪያ ደረጃ የሚገለጽ ነገርም የለም። እየሆነ ያለው ምንድነው? የፌደራል መንገዶች ከሌላው የኢትዮጵያ ክፍል ወደ ትግራይ የሚወስዱ በአማራ ክልል ተዘግቷል። ክልሉም እጅግ ራሱን ማስተዳደር ወደማይችልበት ደካማ የሆነ የጎበዝ አለቆችና የታጠቁ ኃይሎች የሚንቀሳቀሱበት ከትግራይም አልፈው በተለያዩ አካባቢዎች በመሄድ ተታኩሰው የሰው ህይወት የሚያጠፉበት ሁኔታ ነው ያለው። የኬምሴ መውሰድ ይቻላል። አሁን ሰሞኑን የተከሰተው የጉሙዝ መውሰድ ይቻላል። እዛው አማራ ክልል ውስጥ ደግሞ የቅማንት ብሔረሰብ የተጨፈጨፈበት ሁኔታ አለ። ስለዚህ የራስን ድካም፣ የራስን ድክመት፣ የራስን ስንፍና እንዲሁም ኢህአዴግ ደግሞ ሆን ተብሎ እንዲሰንፍና እንዲዳከም የተደረገበት እዚህ ላይ ሰበርልህና ቅማንት ለምሳሌ በህዝባዊ ወያኔ ሓርነት ትግራይ ነው እዛ አካባቢ እስከ ወታደራዊ ድጋፍ ወይ ደግሞ በሚሊሻ ደረጃ ተብለው ነው እሷንም እንድጨምር ነው የማሰልጠኛ ካምፕ አለ ተብሎ በኋላ ላይ ማጣራት ተደርጎ ውሸት ሆኖ እንደተገኘ ማረጋገጫ ተገኝቷል ማለት ነው። ያ አይመስለኝም። የቅማንት ህዝብ ጥያቄ የቆየ ጥያቄ እንጂ ማንም ሰው ከኋላ ሆኖ የሚነዳው ወይም እንትን የሚለው አይደለም። ያ ከሆነ በነገራችን ላይ በተለያዩ አካባቢዎች የሚነሱ ጥያቄዎች ካሁን በፊትም የነበሩ የሆነ አካል ነው እንትን የሚላቸው በሚል ህዝቡ ላይ ንቀት ማሳየት ይሆናል። በነገራችን ላይ የማሳበብና የማላከክ ችግር ባለፈውም ኦሮሚያ ውስጥ ትልቅ ችግር ፈጥሯል። የኦሮሞ ህዝብ ራሱ የሚያነሳቸው ጥያቄዎችና ራሱ የሚረዳቸው ታሪካዊ የተዛቡ ግንኙነቶች የተሰነዱና ህዝቡ የሚያምንባቸው አይ እገሌ ነው እየፈጠረ የውሸት እንትን እየፈጠረ ገንዘብ መድቦ እያጣላህ ያለው ሲባል ወጣቱ ወጥቶ እንደዚህ አይነት ንቀት ላያችን ላይ ልትፈጽሙ አትችሉም፣ አመራሮቹን ራሱ ወይ ከስልጣን ወረዱ ወይ ይቅርታ ጠይቁ የሚል እንደዚህ የሚል አማራ ውስጥ ስላልተፈጠረ ምናልባት አማራ ክልል ውስጥ እንደዛ ያሉ ያሳበቡ ሌላን አካል እየከሰሱ መኖር ይቻል ይሆናል። ኦሮሚያ አሁን ይሄ የማይቻልበት ደረጃ ላይ ተደርሷል። እገሌ ነው እያጣላን ነው፣ እገሌ እንደዚህ አድርጎ ነው የውሸት ታሪክ ጽፎ ነው ምናምን የሚል አንድ ህዝቦቹን መናቅ ነው። ህዝቦቹ የራሳቸው ጥያቄ ያነሱ ያሉ የራሳቸው ታሪክ የራሳቸው ማንነት ዙሪያ መሰረት አድርገው እየተንቀሳቀሱ ያሉ ህዝቦች እገሌ ነው እንዲህ ያደረገ ያለው እገሌ ነው በጀት መድቦ የሚያንቀሳቀስ ማለት
ለህዝቡ ትልቅ ንቀትና እንዲያውም ነገሮች ወዳልተገባ አቅጣጫ የሚወስዱ ናቸው ስለዚህ ድክመት አለ ኢህአዲግ ደካማ ነው ኢህአዲግ የመንግስት መዋቅር በአብዛኛው ቦታ ተዳክሟል ይህ ሲሆን ይህ የተዳከመ ኢህአዲግ ራሱን እንዲያስተካክል የመንግስት መዋቅር እንዲያደራጅና ጠንካራ ሆኖ እንዲወጣ ከማድረግ ይልቅ በፊት የነበሩ አመራሮች በሰሩት ስራ ነው እንደዚህ ሆኖ የሚል ነገር አለ ኢህአዲግ እንዲዳከምና መዋቅሩ እንዲፈርስ አድርገናል የሚሉ ሰዎች እያሉ ባለበት ሌላ ነው ያዳከመው ሌላ የቀበረው ችግር ነው ማለት ራሱ ትክክለኛ ነው ብያላስብም ወደ መፍትሄም አይወስድም ያን ያክል አቅም ኖሯቸው አሁን የመንግስት አመራርና ኃላፊነት ያዘው ኃይል አገሪቷን መምራት እስከማይችልበት ድረስ የሚያደርግ አቅም ኖሯቸውም ከሆነ በጣም የሚገርም ነው ለኔ ለመቀበልም እንትን ከባድ የሚሆን መልካም ወደ ቀጣይ ጥያቄ እናልፋለን ወደ መለሳለሁ አሉላ ምክንያቱም እነኚህ ከፍተኛ ባለስልጣናት ሀገሪቷን ሲያሽከረክሩ የነበሩት ዛሬ ከፍንፍኔ አዲስ አበባ ትግራይ ውስጥ ለምን ተደበቁ የሚለው ነገር ለብዙዎች ጥያቄ የሆነ ነውና እስኪ ወደ አቶ ያየለለፍና አቶ አሉላ አሁን ስናገር የአማራ ክልል ራሱን ማስተዳደር ማይችልበት ደረጃ ደርሷልና በሌላ ላይ ነው ለሚያላከኩት እንጂ የትግራይ በየህዝባዊ ወያኔ ሓርነት ትግራይ ጣልቃ ገብነት የለም የሚል ነገር ይነሳል እና እስኪ በዚህ ዛው አካባቢ ተወላጅ ነኝ ብለሃልና እስኪ ምን ትነግረናለህ እኔ እንግዲህ እነዚህ ነገሮች ቀደም እንዳልኩት ዋና የሆነውን ጉዳይ በየማምነው የፌደራል መንግስት የኃይል አለመጠቀሙ የፈጠረው ክፍተት ዋናው ክፍተት ነው የፌደራል መንግስት ቁጥጥሩን ማላላቱ በጣም ከፍተኛ የሆነ ክፍተት በአገር ውስጥ ፈጥሯል እና የተለያዩ ቦታዎች የሚከሰቱ ግጭቶች አሉ ብዙ አይነት ሰላምና መረጋጋትን የሚያናጉ ነገሮች እየተከሰቱ ነው እዚህ ላይ ይሄንን የሚያጠናክረው አንድ በኢትዮጵያ ቴሌቪዥን ላይ በተደጋጋሚ እየተዘገበ ያለ ጉዳይ አለ የህገወጥ የጦር መሳሪያ ዝውውር የሚል እና በተለያየ ጊዜ ወይ ከውጭ ሊሆን ይችላል ከሀገሪቱ ውጭ ወደ ሀገር ውስጥ የሚገባ ወይ ከሀገሪቱ ከአንድ ቦታ ወደ ሌላ ቦታ የሚዘዋወርና ይሄ ነገር ቀደም የተባለው ነገር አንድ ያኮረፈ ወይም አንድ ሳይድ ላይን የተደረገ ኃይል አገር ውስጥ ያለውን የፖለቲካ አለመረጋጋት ተጠቅሞ ነገሮችን ኤክስፕሎይት ለማድረግ ይሞክራል የሚለው መሆን የሚችል ነገር ነው አይሆንም በየልከራከር አልችልም ማስረጃ ያለው ካልከኝ አሁን አሉላ እንዳለው እዚህ ቦታ ሄደው ተመርምሮ የለም የሚለው ነገር እስካለ ድረስ ማስረጃ ስለሌለኝ እንዲሁ ሊሆን ይችል ይሆናል ብዬ ነው ማልፈው ነገር ግን ዋና ጉዳይ ሩት ኮዝ የሚባለው ስር ዋና ምክንያት ነው ብዬ ግን ማስበው ይሄ ለምሳሌ ለምንድነው የህገወጥ የጦር መሳሪያ በአገሪቱ ውስጥ ዝውውሩ በአሁኑ ጊዜ የጨመረ የሚመስለው ቢባል ዜጎች ራሳቸውን ከተለያየ ጥቃት ከመንግስት ይከላከለናል ወይም ደህንነታችንን ይጠብቀናል ብለው ያ እምነታቸው ቀንሷል ስለዚህ የጦር መሳሪያ በአሁኑ ጊዜ በኢትዮጵያ ውስጥ ከፍተኛ ምንድነው ዲማንድ አለ ወይንም ፍላጎት አለ ማለት ነው ከሽጉጥ አንስቶ እስከ አውቶማቲክ ራይፍል እስከ መትረየስ ድረስ ልዩ በብዙ ሚሊዮን የሚቆጠሩ ጥይቶች ሁሉ እንደሚያዙ ነው የሚገለጸውና ለኔ ያኮረፉ ወገኖች አሁን ያለው ሂደት ለምሳሌ አንዱ በነባር ታጋዮች የህወሓት ነባር ታጋዮች መጀመሪያ አካባቢ ያነሱት ጥያቄ የውቅና ጥያቄ ገልጸዋል አንስተው ነበር በእኔ አመለካከት የሚያነሷቸውን ጥያቄዎች ይሄ ነባር ታጋዮቹ የሚያነሷቸውን ጥያቄዎች በቀላሉ ማስተናገድ የሚቻሉ ነገሮች ናቸውና ለምሳሌ ከሀገር ውጭ የነበሩትን የፖለቲካ ኃይሎች በትጥቅ ትግል ስርዓቱን ለማንበርከክ ወይንም ወደ ድርድር ለማምጣት የመረጡ ወገኖችን
አገር ውስጥ ነገሮችን ቀይረው ህጉንም ትንሽ ላላድርገው በምህረት በእርቅ በሚል ነገር ያንን ያደረገው የጠቅላይ ሚኒስትራችን አስተዳደር እነዚህን ወገኖች ማሳተፍ እኮ ይችላል። በጣም ቀላል ነው። እውቅና የሚፈልጉትን እውቅና መስጠት በኔ ትሁት እይታ ይሄ አሁን የምለው ነገር ብዙ ሰዎችን ሊያበሳጭ እንደሚችል ይገባኛል። ግን የ100 ሚሊዮን ህዝብን ጥቅም ግንዛቤ ውስጥ አስገብተን የእርቅን መንገድ ብንፈልግና ጉዳት አድርሰዋል የሚባሉትም ወገኖች በዚያ የእርቅ ሂደት ውስጥ ተሳትፈው የሚያውቁትን ነገር የተፈጸመው ነገር ለምን ተፈጸመ ስቃይም ቢሆን ደርግም እኮ ያሰቃይ ነበር። አፄ ኃይለ ሥላሴ ስርዓትም ያሰቃይ ነበር እና የኢትዮጵያ መንግስታት ማሰቃየት ባህሪያቸው ነውና ለምንድነው መንግስቶቻችን ዜጎችን የሚያሰቃዩት የሚለውን ነገር ተረድተን ያንን አውቀን ተቋማቶችን መቀየር ላይ ብንሰራ የተሻለ ይመስለኛል። ይሄ አንድ የአዴፓ የአማራ ዲሞክራሲያዊ ፓርቲ አመራር የሆኑ ሰው መቀሌ ውስጥ ከመሸገው ቡድን ጋር በፍጹም አንታረቅም ምናምን ሲሉ ሰምቼ ነበር። ስሜታቸውን ባከብርም እንዲህ አይነቱ አካሄድ ግን በኔ በዚህ ከእርቅና ከመግባባት አንፃር I don't think ለሀገራችን የሚበጅ ነው ብዬ አላምንም። ከዛ ይልቅ በትጥቅ ትግል የታገሉትን ወገኖች ጠመንጃ አንስተው ብዙ አይነት ጫና በመንግስት ላይ ሲያደርጉ የነበሩት ነገሮች ወደ አገር ውስጥ የማስገባት አቅም ያለው የጠቅላይ ሚኒስትራችን አመራር ከነዚህም ወገኖች ጋር ከተለያየ ምክንያት ያኮረፉ ወገኖች አሉ እነሱ ጋር መነጋገርና ወደ ትንሽ ልባቸውንም ስሜታቸውንም ወደ ለማለስለሱ ቢመጣ የተሻለ ይመስለኛል። ክፍተቱንም ይዘጋዋል ማለት ነው። ይሄ አመጽንም ብጥብጥንም ነውጥንም ያያገዙ ነው የሚለውንም ነገር ይዘጋዋል። እያረጉ ነው ያልኩኝ አይደለም ግን ያንንም ጥርጣሬ ይዘጋዋል። በዋናነት ግን በአገር ውስጥ ፌደራል መንግስት የጠቅላይ ሚኒስትር አብይ አስተዳደር ጥብቅ ቁጥጥርን መጨመር አለበት። ያ ነው ዋና መፍትሄ ነው ብዬ ማስበው። አደው ነው ጥያቄ መመለስ ደጀኔ ድል ከሰጠህ ለመጨመር ያስቀመጡት ነጥብ በጣም ጥሩ ስለሆነ ነውና ይሄ አደጋኛነቱ ይሄ ማሳበቡና ማላከኩ እንዲሁም ሳይድ ላይን የማድረግ የለውጡ ሂደት በፓርቲ በመንግስት ሲልም በህዝብ ደረጃ አግላይ ወደሚሆንበት አቅጣጫ እንዲሄድ አድርጎታል። አሁን ይሄ የመሸጉ ምናምን የሚለው ነገር አልፎ እንደ ህዝብን አንድን ክልል የማግለል የለውጥ አደናቃፊ ማለት የተለያዩ ስሞች በመስጠት ጥቃት እስከማድረስ ሄዷል። ህዝብ ላይ ወደ ህዝብ ተራው ህዝብ ላይ ወርዶ ብዙ ንጹሃን ዜጎች ጥቃት ደርሶባቸዋል። ይሄ እንደዛ አይነት ማላከክ አደገኛ የሚሆነው በተለይ በእንደኛ አይነት ፖለቲካ ማንንም ሰው በዛ ደረጃ ሲምቦላይዝ የማድረግ ከዛ አካባቢ ከዛ ብሔር የመጣን ህዝብ ፈርጆ በዛ ደረጃ አሉ የተባሉ በአገሪቱ ሊፈጸሙ የሚችሉ መንግስት በእጁ ያለውን ሁሉ ኃይል ተጠቅሞ ጋንግ አፕ የማድረግ ሂደት ወልዷል። መንገዶች መዝጋት በተለያዩ አጋጣሚዎች አካባቢው ውስጥ አለመረጋጋት እንዲፈጠር እንቅስቃሴዎች ማድረግ እንዲሁም የክልሉ ኢኮኖሚ እንዲጎዳ በበጀት ማስፈራራት ጭምር በተጨማሪም አለፍ ሲል በተባሉት ሰዎች ላይ ግንኙነት አላችሁ የተባለ ሁሉ እየተነሳ ከንግዱ እንዲፈናቀል ወደ እስር ቤት እንዲወረወር ተደርጓል። እስካሁን ድረስ በስነ ስርዓቱ ይህ ነው ተብሎ የፍትህ ሂደት በትክክል ተሄዶ ያልታየ የፍትህ ሂደቱም ለውጥ ይመጣበታል ተብሎ ብዙ ኤክስፔክት ያደረገ ሰው ጥያቄ ውስጥ እንዲከተው ያደረገ ብዙ ነገሮች ተፈጽመዋልና በተለይ ደግሞ ከውጭ አገር ጋር የሚደረግ የሰላምና ጉርብትና ሂደት ያንን ክልል በሚያስቀይም በሚያስቆርፍ ህዝቡ እንዲሰማው በዚህ ደረጃ ነው እናንተን ያገለልናችሁ ወቁት በሚል መልኩ የሙዚቃ ቡድን ሳይቀር ቱር ሲያደርግ ትግራይን ነጥሎ በመተው የተሄደበት ሁኔታ አለ። ይህ በጣም አደገኛ ነው። ጠቅላይ ሚኒስትሩ ይሄ ሊያስቡበት ይገባል በተለይ ያስባለው። ምክንያቱም ለውጥ ከተባለ አገራዊ መግባባት ከተባለ አንድ ቦታ ላይ የሚዘም ሌላ ቦታ ላይ ድርቅ የሚሆንበት አካሄድ አያዋጣም። እንደ ሀገርም ወደ ተሻለ ሁኔታ ሊያሸጋግረን አይችልም። መርህ ተከል የሆነ አሰራርም ሊኖር ይገባል በመሰረቱ። አይ ጠቅላይ ሚኒስትሩ እንደ ኢህአዴግ ሊቀመንበርነታቸው በኢህአዴግ ደረጃ የተወሰኑና ኢህአዴግ የሚያምንባቸው ነገሮች ላይ ከተለያዩ አካላት ጋር ሲስማሙ ልክ ነው። ይህ ለውጥ በማምጣት ረገድ የሰራን ሰዎች ብዙ ነን። ሁሉም አሳታፊ የሆነ ስራ ነው የተሰራው።
ስለዚህ ያካሄዳችን ስህተት ነው ብለው በመርህ ደረጃ ይሄ አልቀበለውም ብለው በአደባባይ ወጥተው ቢናገሩም ለመፍትሄው አካል ይሆናል እንዲሁም ተከዳው የሚል ስሜት ያለው ህብረተሰብንም የሚያጽናናና የአጠቃላይ የመግባባቱ ሂደት አካል እንዲሆን ያደርጋል ለማለት ነው ምናልባት እስኪ እዛው አቶ ያየ ብዙም ጊዜ አቶ አሉላ የሚያነሳው ነገር አለ ክልሎችን ማግለል ምን አይነት ነገር አለ እንደገና ደግሞ የውጪ ዲፕሎማሲ ትግራይን ማግለል አይነት ነገር አለ ምናልባት እንደዚህ አይነት ነገር በኢትዮጵያ ፖለቲካ ውስጥ ይታያል ወይ ክልሎችን ማግለል ስንል ከውጪ ግንኙነት ምናልባትም ኤርትራ ልትሆን ትችላለች ማን ነው ከውጪ ግንኙነትስ መፈጸም ያለበት እነኚህ ነገሮች እስኪ ያንተ አስተያየት ምን ይመስላል ይሄ ከባድ ጥያቄ ነው ምክንያቱም በውጭ ጉዳይ ውስጥ ያሉ ሰዎች ናቸው እንግዲህ ይሄንን በቲንክ በማስረጃም ሊያቀርቡ ይችላሉ ብዬ ማስበው ከስሜት ደረጃ በኔ ትሁት እይታ የህወሓት ነባር ታጋዮችም የህወሓት ደጋፊ የሆኑ ወንድሞቼም እህቶቼም የሚሰማቸው የመገፋት ችላይ መባል እንዲሁም ደግሞ የመጠቃት ስሜት አለ ይሄ ነገር እንዳለ አስተውያለሁኝ አንዳንዱ ምክንያት በየማስበው ቅድም ያልኩት ጠቅላይ ሚኒስትሩ ይሄ በፖለቲካው ላይ መጀመሪያ አካባቢ ላይ ያደረጉት ይሄ ሞመንተማቸውን የፖለቲካ ሞመንተማቸውን ለመጨመር ብለው ይሄ ተራማጅ የሆነው የኢህአዴግ አመራር የወሰዳቸው አንዳንድ አካሄዶች ምክንያቱም መጀመሪያ ላይ እንደ ሁላችንም እንደምናስታውሰው ጠቅላይ ሚኒስትር አብይ ትግራይ ሄደው እኮ በጣም እጅግ በጣም ግሩም የሆነ አቀባበል ተደርጎላቸው ነበር እና ከዛ በኋላ ምንድነው የተለወጠው ነው ጥያቄው እና እነዚህ ጉዳዮች አሁን የክልሎችን የማግለል የሚለው በዲፕሎማሲ ጉዳይ ላይ እኛን አያሳትፉም የሚለው ነገር እኔ ሲምፕተም ይመስለኛል በአጠቃላይ ፖለቲካው ያው እኛ እርቅና መግባባት ላይ ስለምናተኩር እንዲህ አይነት ጉዳዮችን ላይ ብዙ ጊዜ እንትን እንላለንና አንዱ ምንድነው በአገራችን ፖለቲካ ላይ ያው እልህ ያለበት ፖለቲካ ነው ፖለቲካው ጠርዝ ላይ ያለ ጽንፍ ላይ ያለ ፖለቲካ ከመሆኑ አንፃር ለምሳሌ በትጥቅ ትግሉ ወቅት የተከፈለው መስዋዕትነት የማርከስ ነገር አለ በተቃዋሚው ጎራ ውስጥ የትግራይ ህዝባችን የከፈለው መስዋዕትነት ለዚያ ተገቢ የሆነውን ክብር ያለ መስጠት ነገር አለ ያ የሚፈጥረው መሻከር አለ በትግራይ ወገኖቻችን በተለይ የህወሓት አባላት የሆኑ የህወሓት ደጋፊዎች የሆኑ እናት አባት እህት ወንድም አያቶቻቸው ሁሉ በትጥቅ ትግሉ መስዋዕትነት የከፈሉ ወገኖች የሚሰማቸው ስሜት አለና እንደዚህ አይነቱ ነገር ተጠራቅሞ አሁን በትግራይ ህዝባችን ውስጥ በተለይ የህወሓት ደጋፊ የሆኑ የህወሓት መሰረት በሆኑ ወገኖች ውስጥ የሚፈጠሩ የለሉ ጉዳዮችን ጭምር እንዳሉ ሆነው ቢሰማቸው ይገባኛል ማለት ነው እና እኔ የትግራይን በተለይ የህወሓትን ፖለቲካ በሚመለከት ማሸነፍ የሚቻለው የህዝቡን በተለይ የደጋፊዎቹን ስነልቦና በመረዳት ነው የደጋፊዎቹ ምንድነው ስጋታቸው ምንድነው የሚያስከፋቸው ምንድነው ሴንሲቲቭ የሚያደርጋቸው ነገር ምንድነው የሚለው ላይ ነውና ይሄ በ27 አመታት የነበረውን ፖለቲካ ከዚያ ለወጥ አድርገን ፖለቲካችንን ሰባዊነት ያለው አሁን ያለውን በተለይ ምህዳር ተጠቅመን መቀራረብ ላይ መረዳት ላይ ህዝቡ ውስጥ ያለውን ደጋፊዎቹ ጋር ያለውን አቶ አሉላ ለምሳሌ እዚህ የኛ የ65% አንድ የውይይት መድረክ አለን በዛ መድረክ ላይ ደጋግመን እንጋብዘው ነበር እና ብዙ ሰዎች ይበሳጩ ነበር ለምንድን ነው የምትጋብዙት እሱ ወያኔ ነው እሱ ምናምን ነው ይላሉ ያን የምናረግበት ምክንያቱ ግን መደማመጥ እንዲኖር ነው እና እንደዛ አይነቱ ስራ እናንተም በዚህ በኩል ልትመሰገኑ ይገባል የተለያየ አመለካከት ያላችሁን ሰዎች ታስተናግዳላችሁና በዚያ መንገድ ብንሰራ ይሄ ክልሎችን የማግለሉ ጉዳይ አለ የሚለው በዲፕሎማሲ ጉዳይ አያሳትፉንም እንደዚህ አይነቱ ስሜትን ትንሽ ለመቀነስ ይረዳል የሚል እይታ ነው ያለኝ አቶ ደጀን መልካም አቶ አሉላ እስኪ ወደ ቀጣይ ጥያቄ ምንድነው
ዶክተር አብይ አህመድ ወደ ስልጣን እንደመጡ እንግዲህ ወደ ትግራይ ተጉዘው እንደውም ወርቅ ህዝብ ብለው ያሞገሱበት ሁኔታ ነበር። ተቀባይነቱም በዛው ልክ ነበር ያኔ። በተለይ ከቅርብ ጊዜ ወዲህ ለዚህ አካባቢያዊ ግንኙነት ማለት ከአጎራባች ክልሎችም ጋር ግንኙነት መሻከርና ትግራይ ውስጥ ደግሞ እንደተባለው ወደዛ ከፍንፍኔ ወደ ትግራይ የሄዱ ሰዎች እዛ ውስጥ መደበቅ እነኚህ ነገሮች ተደማምረው እንደገና ደግሞ ዲጂታል ወያኔ የሚባል ቡድን የዋናውን የውሃትን ቦታ ቀምቶ ከፍተኛ ፕሮፓጋንዳ በማስ ሚዲያ ላይ ማካሄዱ እዛ አካባቢ ጥርጣሬ እንዲፈጠር አድርጓል የሚል ነገር አለና እስኪ እዚህ ላይ ምን አስተያየት አለ? ለመሆኑ ዲጂታል ወያኔ ምንድነው? በመጀመሪያ ደረጃ ይሄ ባጎራባች ክልሎች ጋር ችግር አለ የሚባለው ነገር ከአንድ ክልል ሆኖ ከሁሉም አጎራባች ክልሎች ጋር ችግር ያለበት ወይም ደግሞ ከአንዱ ወይም ከሁለቱ ጋር ተብሎ ቢታይ ጥሩ ነው። እኔ በመለኪያ አምናለሁ። ዝም ብሎ በደፈና የሚቀርብ ክስ ሳይሆን በሚመዘን በሚጨበጥ ነገር ነው ማምነው። አሁን ሌትስ ሴይ አማራን ክልል እንውሰድ። በክልሉ ውስጥ የማንነት ጥያቄ ያቀረቡ ህዝቦች ላይ የሚወሰድ እርምጃ አለ። ከአጎራባች ክልሎች ጋር የሚደረግ ከቤንሻንጉል፣ ከትግራይ፣ ከኦሮሚያ የተፈጠሩ ነገሮች አሉ። ስለዚህ አይ ቲንክ ፌር መሆንም ጥሩ ነው መሰለኝ ላለመሳሳትም። በተለይ ሚዲያ ላይ ያላችሁ ሰዎች ይህንን እውነታ ባትክዱ። በተለይ ትክክለኛ የሆነ የሰላም ነገር በህዝቦቹ መካከል ምንም አይነት ነገር የለም። አማራ ክልል የማስተዳደር አቅሙ የከዳው አስተዳደር ነው ያለው። በመንግስትም በክልላዊ መንግስትም እንደ ፓርቲም በአዴን ማለት ነው። ይህ አጠቃላይ ከሀገሪቱ ችግሮች ሲፈጠሩ የመጠቋቋምና የማላከክ ባህል አንጻር በአዴን የተለየ ፍጡር ነው ብዬ አልወስድም። ያንተን ነው የተጠቀመው። የዛ ሂደት አካል ነው። ችግር ሲፈጠር እንትን የማድረግ ሁለተኛ ችግር ሲፈጠር ማላከክ ብቻ ሳይሆን ችግር ሲፈጠርና ቅቡልነት ሲጎድል ደግሞ ያ ትግራይን መክሰስና ማጥቃት ከህወሓት አልፎም እንደ ክልል የትግራይ ተወላጆችን ታርጌት የማድረግ አካሄድ በጣም አደገኛ ሁኔታ ነው የፈጠረው። ምክንያቱ ምን አይነት ትሬንድ ፈጠረ? በሂደት ሌላው ሲያኮርፍ ትግራይ ላይ ታላክክና ትግራይን ትከስና ትግራይን ታጠቃና ሌላውን ታስቦርቃለህ የሚል በጣም አደገኛ የሆነ ፖለቲካ ፈጥሯል። እዚህ ላይ ሚዲያዎች በተለይ መጠንቀቅ አለባቸው። ይሄ ነገር በእውነታ ተመስርተው መቼ ነው የትግራይ ክልል ከአማራ ክልል ውስጥ ግጭት ውስጥ የገባው? ጦር ልኮ ወይም ታጣቂዎች ልኮ እንትን ያደረገው? አንድም ማስረጃ የለም። አንድም በተጨባጭ የተገኘ ነገር የለም። አማራ ክልል ውስጥ ግን እዛው ክልል ውስጥ ችግር አለ ብቻ ሳይሆን ከአጎራባች ክልሎች ጋር በተለይ ከትግራይ ጋር የሚያገናኘው መንገድ ተዘግቷል። ለዚህም ነው በአፋር ዞሮ ለምን ትግራይ በአፋር ዞሮ ሄደ ብሎ እንኳን ራሱ እንዳመራር መንግስት እንኳን ራሱ ይሄንን የሚያይበት እንትን አጥቷል። ከዚህ የተነሳ ማለት ማግለሉም ይሄ በግልጽ ፍንትው አድርጎ ያሳያል። የሚዲያ ተቋማትም ለምንድነው በአፋር ዞረው ሲሄዱ የትግራይ ስፖርት ቡድን ጥቃት ደርሶባቸው ለምን ተገደሉ? ለምን በሌላው አካባቢ በትክክለኛው ሁሉ ጊዜ ከሌላው የሀገሪቱ ክፍል የሚገናኙበት ለምን እንትን አላሉም የሚል ማየት አስፈላጊ ነው። ስለዚህ ትግራይን የመክሰስ አዝማሚያ ያለው ትግራይ ከሌላው ጋር እንዳልተግባባ አድርጎ የመውሰድ ሌላው ያልተግባባው ደግሞ ሽፋን ሰጥቶ ምንም ነገር እንዳልተፈጠረ የማለፍ ምን እንደወለደው ይገባኛል። ምክንያቱም ኢህአዴግ ውስጥ ለውጥ አመጣን የሚሉ ቡድኖች በተለይ ደግሞ ጉድኝት አካሄደው የተንቀሳቀሱ ኃይሎች ኦሮ አማራ የሚባል ነገርም አለ። እሱ እንዳይነካ እሱን የመንከባከብና የማቀፍ አካሄድ አለ። ይሄ በውስጡ ኳሊቲ ኖሮት የውስጡ ጥንካሬ ኖሮት ቢቀጥል ችግር የለውም። ነገር ግን ውጭ ባለ ነገር በማላከክና ሌላውን በመክሰስ ወዳጅነትን የማጠናከር ሁኔታ ነው። ይሄ ደግሞ የሚዘልቅ ወዳጅነት አይደለም። ኦሮሚያ ላይ በግልጽ መልእክቱ አስተላልፏል። የኦሮሞ ህዝብ ወጣቱ በተለይ ጉድኝት ምናምን የሚባል ነገር አያስፈልግም። የኛም ብሔርተኛና የፌደራል ስርዓት አሳሰባችን እንዲያዳክም የምታደርጉትም ጥረት ነው። ችግር ካለም ችግራችሁን ተወያይታችሁ ፍቱ እንደ ድርጅት እንጂ ሌላ ነው እንደዚህ ያጣላን ያለው እያላችሁ አትሂዱ የሚል ነገር አስቀምጧል። ከዚህ ጋር በተያያዘ ያነሳው ነጥብ በተለይ
ዲጂታል ወያኔ ያልከው ማለት ነው እነዚህ እዛ ከሰፈሩት ስልጣን ቀምቶ ራሱን አደራጅቷል ያልከው መረጃ መለዋወጥ በየትኛውም ክልል ያለ ስራ ነው ያስባለው አክቲቪዝም በየትኛውም ክልል አለ ትግራይ ላይ ሲደርስ አንዱን ቀምቶ የሚወስድ ተደርጎ ቢተረጎም ትክክል ነው ብያልወስድም ምክንያቱም የሚቀማ ነገር የለም መረጃ ለማሰራጨት በተደራጀ መልኩ ህዝብን መረጃ እንዲደርሰው መስራት ቮለንቲር ማድረግ ካለ የተጨናነቀ የሥራ ጊዜ የተወሰነ ለህዝብ ቮለንቲር ማድረግ ትክክለኛ ነገር ነው ብያስባለሁ በዋናነት ዲጂታል ወያኔ መሪ ኖሮት ወይም የተደራጀ ነገር ተደርጎ መወሰድ ያለበት አይመስለኝም ስህተት ነው እሱ ስም ነው የተጨመረበት ሌሎቹ በተለያዩ ክልሎች ያሉ ወጣቶች የሚያደርጉት መረጃን የማሰራጨት ስራ በተመሳሳይ ትግራይ ውስጥ ያሉ ወጣቶችም ይሰራሉ ስለዚህ ይሄኛው እንቅስቃሴ ልክ ኦሮሚያ ውስጥ ወጣቶች የሚያደርጉት እንቅስቃሴ ቄሮ ተብሎ እንደተሰየመው የትግራይ ውስጥም በመረጃ ደረጃ ልውውጥ የሚደረግ እንቅስቃሴ ዲጂታል ወያኔ ተብሎ እንትን ተሰጠው ምክንያቱም ወያኔ በነገራችን ላይ የሥርዓት ያንድ ፓርቲ መጠሪያ አድርጎ የመውሰድ ዝንባሌም አለ ለወደፊት ኦኤምኤንም የወያኔ ሥርዓት ትላላችሁ አሁንም አቶ ደጀኔ ተጠቅመሃል በነገራችን ላይ እንደዚህ አይነት ነገሮች አቶ ያየም ብሏል ኢቭን ምን አገላለጽ ራሱ ስንጠቀም በስርዓት ደረጃ ገልጸን ምን ተቻቸው ሰዎች ከህዝብ ጋር አደባልቀን ህዝቡ እንዲከፋ የሚያደርግ አካሄድ ባንሄድ ጥሩ ነው ብሏል እና በሚዲያ ላይ ያላችሁ ሰዎችም ይሄንን እንድታርሙ በዚህ አጋጣሚ እንተንላለው ፓርቲው ህወሓት ነው ኢህአዴግ ውስጥ አለ ከጠቅላይ ሚኒስቴሩ ጋር አብሮ ይሰበሰባል ስለዚህ የወያኔ ሥርዓት እየተባለ የሚገለጽ ነገር በጣም አስቂኝም ነው ህወሓት አለ እዛው ወያኔ በሚል ግን የወያኔ ሥርዓት በፊት የነበረው ወያኔ የሚሉ አገላለጾች ትክክል አይደሉም በህዝቡ ወያኔ ራሱ ቃሉ ሪቮሉሽን ማለት ነው ስለዚህ በዲጂታል ወርልድ ሪቮሉሽናይዝ ማድረግ ራስን ማለት ነው ይህ ሲባል ምንድነው በትግራይ ህዝብ ላይ የሚደረግ ሴራ ትግራይን ህዝብ ታርጌት የሚያደርግ አካሄድ መታገል ነው በዘመናዊ በዲጂታል የመረጃ ልውውጥ ማለት ነው ሐሰተኛ መረጃዎች ከመንግስትም ይሁን ከተለያዩ አካላት ትግራይን ኢላማ የሚያደርጉ ሐሰተኛ መረጃዎች ማጋለጥ ነው ማክሸፍ ነው ሌላው የመረጃ ልውውጥ መሰረት በማድረግ የህዝብን ጥቅም በሚያስከብሩ ጉዳዮች ላይ መስራት ነው ለምሳሌ አንድ ትልቅ ኤግዛምፕል ልሰጥ እችላለሁ እንዲያውም ፖለቲካ ብቻ ስለሚታየን ነው እንጂ ማህበራዊ ጉዳዮችም ጭምር እንትን የሚታዩበት ነው የዲጂታል ወያኔ እንቅስቃሴ ማለት ነው እሱ ምንድነው ለምሳሌ ከእድሜ በታች አንደር ኤጅ ጋብቻ ትግራይ ውስጥ አለ አንዳንድ አካባቢዎች ገጠር የትኛውም ኢትዮጵያ ችግር ነው የኢትዮጵያ ክፍል ግን በትግራይ ደግሞ ይሄ ነገር አስተውለው የዲጂታል ወያኔ አባላት ወይም ተሳታፊዎች ይሄንን መረጃ በማድረስ የፍትህ ቢሮ የጋብቻ ሂደቱን እንዲቋረጥ እንዲሰረዝ አድርጓል የተለያዩ የልማት ጥያቄዎች የህብረተሰቡ እንጻፋረቁበት ነገሮቹ ብዙ ነገሮች ሊሰሩ ይችላሉ ግን ብዙውን ጊዜ መባለው እንግዲህ መወቀሰው ዲጂታል ወያኔ ከዋናው የህዝባዊ ወያኔ ሓርነት ትግራይ ህወሓት ሜንስትሪም ወጥቶ እንግዲህ አንዳንድ ቦታ ላይ በሶሻል ሚዲያ ግጭቶች እንዲፈጠሩ የሚያደርግ ነው ተብሎ ነው የተተቸውና ለዛ ምላሽ ስለሰጠን አመሰግናለሁ እስኪ ወደ አቶ ያየበው ለለፍና ብዙ ልትሄድበት አልፈለክም እንግዲህ ከአማራ ክልል ነው የመጣው ብዙ ጊዜ አሉላ ተመላልሶ ክልሉ ራሱ ማስተዳደር እንዳልቻለና ውስጣዊ ችግሩ ወደ ትግራይ ለማካለ ወደ ትግራይ ለማለት ከብደኛል ወደ ህዝባዊ ወያኔ ሓርነት ትግራይ ነው ብዙ ጊዜ የሚያነሱት ከህዝቡ ጋር ችግር የለንም ነው ማለት የአማራው ክልል እና እንግዲህ ውስጣው ማስተዳደር ሳይችሉ ሲቀሩ ነው ወደ ዛጣታቸውን የሚቀስሩት አይነት አስተያየት ነው እየሰጠ ያለው አሉላና እዚያ ላይ ምን ትላለህ እንደገና ደግሞ አሉላ በተጨማሪ በተለይ ኦሮማራ ልክ ጌታቸው አቶ ጌታቸው ባንድ ወቅት ያልተቀደሰ ጋብቻ መሪ አልባ ግንኙነት እንደው እሳትና ጭድ የሚል አይነት አባባል ተጠቅሞ ነበር አሁንም ግንኙነቱ አስፈላጊ እንዳልሆነ ነው አቶ አሉላ የሚናገረው ኦሮማራ
እነኚህ ሁለት ሐሳቦች ላይ ምን አስተያየት ይሰጣል? እዚህ ላይ ማለት የምጠነቀቅበት ምክንያቱ እኛ ከምናደርገው እንቅስቃሴ ከመግባባት ከእርቅ አንፃር ነው። በእርግጥ ከእርቅ አንፃር ካየነው ሰሞኑን በአማራ ብሔራዊ ክልል ውስጥ የተጎዳዱ ህዝቦች አካባቢዎች በቅማንትና በአማራዎች መካከል ለምሳሌ ሰፊ የሆነ የእርቅ ስራ ተሰርቷል እና የክልሉ መንግስት ጉዳዮችን እየተመለከተ ነው እንደሆነ ነው የምናየው። ቁስሎችን ለመፈወስ ሰፊ የሆነ ስራ እየሰሩ እንደሆነ ነው እና እኛ ከዚህ ከእርቅ አጀንዳ አንፃር ስናየው የክልሉ መንግስት የሚሰራው ነገር በጣም በጎ ነው። እንዲህ አይነት ነገሮች ላይ አተኩረው የእምነት አባቶች በተገኙበት ተወያይተው ስሜታቸውን ገልጸው ያለፈውን ግጭት ቋጭተው ያንን ነገር ደምድመው ያንን ቁስል ለመፈወስ የእርቅ ስራ ሰርተዋል እና ይሄ በጣም የሚደነቅና የሚመሰገን ስራ ነውና የክልሉ መንግስት ስራ እየሰራ እንደሆነ የሚያሳይ ነው ማለት ነው። ክልሉን መምራት አቅቶታል የሚለው የወንድም ያለው ላይ ያቀረበው ሐሳብ ጋር እዚህ ጋር አልጋራም። ምክንያቱም የክልሉ መንግስት እንደሚያሳዩት በዚህ ባለፈው ሳምንት ውስጥ እንዳሳዩት የእርቅ ስራ በሰፊው እየሰሩ ነው። አንድ ምናልባት ቀደም ያነሳሁት በተለይ አዴፓ አመራር የሆኑት ማንነው አቶ ዮሐንስ በዋያለው አንድ ጊዜ ያሉት ነገር ትንሽ ከእርቅ አንፃር እኛ ካለን አቋም አንፃር መቀሌ ከመሸገው ቡድን ጋር በፍጹም እርቅ አናረግም የሚለው ሐሳባቸው ላይ ትንሽ ያኛው እንደ መርህ ከማንኛውም አካል ጋር መደራደር መወያየትን የክልሉ መንግስት እንደ አጀንዳው እንደ ፖሊሲው አድርጎ ቢያይ ጥሩ ነው ብዬ ማስበው። ግን ክልሉ እንደ ክልል I think በክልሉ ውስጥ የሚከሰቱ ነገሮች በሌሎች ቦታ የሚከሰቱ የፌደራላዊ የሆነው የቁጥጥር መላላት ውጤት እንጂ ለምሳሌ በቅማንት ህዝብ ላይ የተከሰተው ነገር እኮ ይሄ ከዚህኛው አስተዳደር በፊት የተከሰቱ ጉዳዮችም ነበሩ እንደምናስታውሰው አቶ ገዱ ስልጣን ላይ በነበሩ ጊዜ ጭምር የተከሰቱ ግጭቶች ነበሩና እነዚህን ጉዳዮች የክልሉ መንግስት ስራውን መስራት ስላቃተው ሳይሆን እነዚህ ጉዳዮች መፍትሄ የሚያስፈልጋቸው ጉዳዮች ስለሆኑ ነው ብዬ ነው የማስበው። በይሄ ኦሮማራ የሚለውን የኦሮሞና የአማራ ሊቃን መካከል ያለውን ግንኙነት በህዝብ ግንኙነትም ላይ የተሰራው ስራ በእኔ አመለካከት ተገቢ ስራ ነው። በጣም ተገቢ ስራ ነው ብዬ ነው የማስበው። ነገር ግን እንዲህ አይነት ስራዎች ሲሰሩ ኦሮሞና አማራ ተባብሮ ትግራይን ወይንም ሌላውን ብሔር ትንሽ ለማስፈራራት ምናምን ከሆነ ያ ከመርህም ከግብረገብም ከስነ ምግባር አንፃር እኔ ልደግፈው ማልችለው ነገር ነው። ነገር ግን በአማራ ህዝብና በኦሮሞ ህዝብ መካከል ያለው ግንኙነት ግን በማንኛውም መስፈርት ግንኙነቱ መዳበር አለበት። እነዚህ ሁለት ሰፊ የሆኑ ህዝቦች ተግባቡ ማለት ምጥን ለሆኑ ህዝቦች በህዝብ ብዛታቸው ምጥን የሆኑ ህዝቦችን ይጎዳል ብዬ አላምንም። በሁለቱ ልሂቃን መካከል ያለው ግንኙነት በእውነት ላይ የተመሰረተ በጋራ ጥቅም ላይ የተመሰረተ በመግባባት ላይ የተመሰረተ ከሆነ እንዲያውም ለሌሎች ህዝቦች ላይ ለሚደርሱ ጉዳቶች ሌሎች ህዝቦች ለሚያነሷቸው የፍትህ ጥያቄዎች የመብት ጥያቄዎች ሁሉ ጠቃሚ መሰረት ይሆናል ብዬ ነው የማስበው። ግን ከተንኮል ከሆነ ነው ችግር የሚሆነው። ሌሎችን ከማስፈራራት እንደዛ ከሆነ ችግር ነው። እኔ በብዙ ጊዜ እንዳውም አንዳንድ ሰዎች ኦሮሞ ሁሉ መስላቸዋለሁ የኦሮሞ ህዝብን ጉዳይ ላይ ስከራከር ታሪካዊ ሆኑ በደሎች ተፈጽመዋል አገሪቱ የተፈጠረችው በኃይል በጉልበት ነው በወረራ ነው ግዛት በማስፋፋት ነው የሚለውን አቋም ሲወስድ ኦሮሞ ጓደኞቼ አንተ ኦሮሞ ሳትሆን ማነው አማራ ጓደኞቼ ኦሮሞ ነህ ምናምን ይሉኛል። አንዳንዶቹ ደግሞ ትግራይ ነህም ይሉኛል። ያለሁበት ሁኔታ ደስ ይለኛል። እንዲህ አይነቱ አቋም የተሻለ ነው። ከፍትህ አንፃር ከመግባባት አንፃር የሚደረግ ግንኙነት እስከሆነ ድረስ የኦሮማራ የሚለው ጉዳይ እኔ ችግር ነው ብዬ አላስብምና ይሄ ነው የኔ አመለካከት። ጥሩ ነው። እነኚህን ጉዳዮች ብዙውን ጊዜ ታነሳለህ ያያበባ። እኔ መጀመሪያ እንደውም ኦሮሞ ነበር የመሰልከኝ። እነኚህን ጉዳዮች ወደፊትም በዛሬው ውይይታችን በዚህ የሚያበቃ አይደለም። የተለያዩ ርዕሰ ጉዳዮችን አንስተን የምንወያይበት መድረክ ይሆናልና በጣም አመሰግናለሁ። እስኪ ከሰላም
እንግዲህ ሀገራችን ውስጥ ሀገሪቷ ውስጥ ትልቁ ችግር ያለው ሰላምና መረጋጋት በደንብ አለመስፈን መሆኑን ሁለታችሁም ትናገራላችሁ። በተለይ ለዚህ ሰላምና መረጋጋት አለመስፈን ትልቁ ችግር የጎሳ ፖለቲካ ወይ ደግሞ አንዳንዱ የቋንቋ አንዳንዱ የነገድ የምልበት ሁኔታም አለ። እንግዲህ የብሔር ፖለቲካ ነው ይሄን ሁሉ ችግር ያመጣውና በተለይ የጎሳ ፖለቲካ ይታገድ እስከሚል ስለ ጠቅላይ ሚኒስትሩ እስከማመልከት ደረጃ ነው የተደረሰውና እስኪ አቶ አሉላ ለዛች ሀገር የፖለቲካ ችግር ይሁን የጎሳ ፖለቲካ እንደምባለው የጎሳ ፖለቲካ ወይ ደግሞ ሁሉ ብሔር ብሔረሰቦች እንደሚሉት የብሔር ፖለቲካ ነው ወይ? በዚህ አልስማማም እኔ። ምክንያቱም ምንድነው ኢትዮጵያ የብሔር ፖለቲካ ነው ችግሩ አካል አንድ ሰው ሲጀመር ከኢትዮጵያ እውነታ ጋር ነው እንትን እያለ ያለው። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ስለዚህ ለኢትዮጵያ የሚያስፈልጋት ያስተዳደር ወይም የሥርዓተ መንግስት ብሔር ብሔረሰቦችን ማቀፍ የሚችል ነው። ብዙነትን ማስተናገድ የሚችል ነው። ብዙነትን ማስተናገድ ባለመቻላችን የፈጠርናት ኢትዮጵያ አዋጪ ሳትሆን ቀርታ ነው ወደዚህ ስርዓት የተሸጋገር ነው። ከ1983 ሽግግር ነው ኢንፋክት። ግን ህገ መንግስቱ አሁን ያለው ስራ ላይ ያለው ህገ መንግስት ከመጣበት ጊዜ ጀምሮ ከ87 ማለት ወዲህ ስለዚህ የኢትዮጵያ ሁኔታ እውነታ መሰረት ያደረገ ስርዓት ነው የሚያስፈልጋት። ኢትዮጵያ የብዙነት ሀገር ናት። በነገራችን ላይ ጎሳ ምናምን ይባላል ስተት ነው ሲጀመር። አንዳንድ ሰዎች ኢትዮጵያ ያለችበት እውነታ ላለመቀበል የሚፈጥሩት ቃላቶች ራሱ የቃላት አጠቃቀማቸው ራሱ ስርዓት የጎደለው ነው። ጎሳ አይደለም ኔሽንስ አሉ፣ ኔሽናሊቲስ አሉ፣ ህዝቦች አሉ። ስለዚህ የነዚህ ሀገር ናት እና ደግሞ ቋንቋ ላይ ብቻ የተመሰረተ አይደለም የፌደራል ስርዓቱ የተለያዩ ሌሎች እሴቶችንም የያዘ ነው። በቋንቋ ብቻ ቢሆን ኖሮ ኢትዮጵያ ሊኖራት የሚችል ክልል 80 ምናምን ክልል ነው የሚሆነው። ያ ግን አይደለም። ስለዚህ ይሄ ስተት ነው። ሌላው እነዚህ የብሔር ፖለቲካ ይታገድልን የሚሉ ሰዎች በብሔር ፖለቲካም ራሳቸውን የሚያደራጁ ናቸው። በብሔር አስተሳሰብ ራሳቸውን የሚያንቀሳቀሱ ሰዎች ናቸው። ተመልሰው የብሔር ፖለቲካ መታገድ አለበት የሚል ሐሳብ ያላቸው በህብረ ብሔራዊ ፌደራላዊ ስርዓት የሚያምኑ ብሔርተኛ ሆነው የራሳቸው የብሔረሰባቸው ማንነት፣ ቋንቋ፣ ራስን በራስ ማስተዳደር መብት እንዲረጋገጥ የሚታገሉ ሰዎች ይህንን አሁን ያለው የህብረ ብሔራዊ ፌደራሊዝም ላይ ችግር ያለባቸው በአንድ በኩል የብሔር ፖለቲካ ጥሩ አይደለም የሚሉ ነገር ግን ብሔርተኛ እንቅስቃሴ ደግሞ የሚያደርጉ ማለት ነው። በግላጭም ኢምፕሊሲትሊም ኤክስፕሊሲትሊም ማለት ነው። በግላጭም በድብቅም እንትን የሚሉ ሰዎች ናቸው። ስለዚህ የብሔር ፖለቲካ አያስፈልግም ይታገድልን ከሚል እንዲያውም የተሻለ አቅጣጫ ሆኖ መወስደው which is አሁን ያለው ህብረ ብሔራዊ ፌደራሊዝም ወደዛ ሊያሻግረን ይችላል ብዬ የማስበው ወደ ዜግነት የሚለው ነገር ትንሽ የሚያግባባ ይመስለኛል። አንድ ሰው ብሔርህ ጥለህ ነው ዜጋ የምትሆነው ብሔር ይታገድ ከተባለ ዜጋ ሊሆን አይችልም። ምክንያቱም ሲጀመር እስከነ ሁለንተናዊ ማንነቱ አልተቀበልነውም ማለት ነው። ስንቀበለው ደረጃም ያስቀመጥን ነው። ከብሔር የወጣ ዜጋ ይሆናል፣ ብሔር ያለው ግን ዜጋ አይሆንም የሚል እንትን የሚል ከፋፋይም ነው ነገራችን ላይ ብሔር ይታገድልን የሚል እና የብሔር ፖለቲካ ያስፈልገን የሚሉ ሰዎች ከፋፋይ የሆነ ፖለቲካ ነው እያካሄዱ ያሉት። ስለዚህ ጥሩ አይደለም። እንዲያውም ህብረ ብሔራዊ ፌደራሊዝም የሚቀበሉ ሰዎች የብሔር ማንነትን አሁን ያለውን የሀገሪቱ እውነታ የተቀበሉ ሰዎች የተሻለ እድል አላቸው የዜግነት ፖለቲካ በሀገሪቱ ለመፍጠር የሚል ጠንካራ እምነት ነው ያለኝ። ሰዎች በሀገሪቱ ውስጥ ያሉ ዜጎች የተለያየ እሴት እንዳላቸው፣ የተለያየ ታሪክ እንዳላቸው፣ የተለያየ ቋንቋ እንዳላቸው ማመን ነው የመጀመሪያው እርምጃ ወደ ዜግነት ፖለቲካ የሚወስደን። እኔ እንደ ዜጋ የሚቀበለኝ ሰው የሆነ ደረጃ ላይ ሲደርስ ነው የሚቀበል ሊለኝ አይገባም። የዜግነት ሰርቲፊኬት ሰጪና ከልካይም አይደለም። ስለዚህ ይህ ይታገድልሃል፣ ይሄ ከታገደ በኋላ ይሄንን ማለፍ ይሄንን እንትን ክራይቴሪያ ስታሟላ ነው እዚህ ደረጃ ላይ የምትደርሰው የሚል ሲጀመር የቆየው አስተሳሰብ
ተቀጥያም ነው ብዬ ነው ወስደው በፊት ለኢትዮጵያዊነት የሚበቁ ለአቅመ ኢትዮጵያዊነት የደረሱ ተብሎ ክራይቴሪያ ሴት ተደርጎለት ነበር ኢትዮጵያ አንደኛ ዜጋና ሁለተኛ ዜጋ የሚል ደረጃ ሰጪ እና ትምክህተኛ የሆነ አስተሳሰብ ያላቸው ሰዎች ያንን ተግባር ሲፈጽሙ የነበሩት ያ ኢትዮጵያን ወዳልተፈለገ ትርምስ ነው ይከተታል ምክንያቱም የብሔር ማንነትህ መተው አለብህ ኢትዮጵያዊ ተብለህ ኳሊፋይ እንድታደርግ ተብሎ እንደ አማራጭ የቀረበለት ኢትዮጵያዊነት እንቅር ብሎ ይቀራል እንጂ እኔ ማንነቴን አልተውም ነው ኢትዮጵያዊነቴ የኔን ሁለንተናዊ ማንነቶች ሊቀበል ይገባል ያንን ማስተናገድ የማይችል ኢትዮጵያዊነት እንደ ሀገርም አልቀበለውም እስከማለት ጫፍ የሄደም እንቅስቃሴ ነበር ስለዚህ ይሄ በጣም የተሳሳተ ነው የሚል እንትን አለ ይሄ የብሔር ፖለቲካ ይታገድልን የሚሉ በነገራችን ላይ አንዳንድ የብሔር ፖለቲካ የሚያቀነቅኑ ሰዎች ከሚፈጥሩት ችግር ከብሔር ጋር በተያያዘ ብሔር አያስፈልገንም ብሔር ይታገድልን የሚሉ ሰዎች የሚፈጥሩት የብሔር ግጭት እየባሰ ነው አሁን ብሔርን የሚያናንቅ ብሔሮችን ወደ ግጭት የሚጋብዝ ተግባር የሚፈጽሙት የብሔር ፖለቲካ ይታገድልን የሚሉ ናቸው በነገራችን ላይ የብሔር ፖለቲካ ይታገድልን የሚል በብሔር መሰረት አድርጎ ሰዎችን የሚያንቋሽሽ ሆኖ ስታገኘው ብሔሮችን ዲግሬድ የሚያደርግ ወደ ሰብአዊነት አልደረሳችሁም የሚል መልእክትም ጭምር ያለው አዚፍ ያ የብሔር የቋንቋ ነገሮች እነዛ እሴቶች የሰብአዊነት መገለጫ እንደሆኑ እስከ መርሳት የደረሰ ማለት ነው እኔ የተለየ ቋንቋ ስናገር ሰብአዊነት ነው እሱ ራሱ ሰው በመሆኔ ነው የተለየ ቋንቋ ያለን የሰዎች አንዱ መገለጫ ባህሪ ስለሆነ አንዳንዶቹ ግን የሚወስዱት የተለየ ቋንቋ መነገራችን እርግማን የተለየ ባህል ታሪክ መኖሩ እንደ እርግማን እንደ ድክመት ወስደው ከዛ መውጣት ግን እንደ ሰብአዊነት እንደ ስልጣኔ አድርጎ መውሰድ የባሰ የብሔር ግጭትን መካረርን የሚያስከትል ነውና ይሄ የብሔር ፖለቲካ ይታገድልን የዜግነት ፖለቲካ ሲባል ትክክለኛ አቅጣጫ የያዙ ሰዎች አይደሉም እጃቸው ውስጥ የገባው አቢዩዝ ያረጉት ነው የምለው ለማለት ፈልጋለሁ እዛው ተመሳሳይ ጥያቄ ነው እንግዲህ አሉላ እንኳን ትንሽ አሻሽሎታል የብሔር ፖለቲካ ይታገድልን የሚሉ ሰዎች ትክክል አይደሉም ብለዋል ሰዎቹ እንደውም የጎሳ ፖለቲካ ይታገድልን የሚል ጥያቄ ነው ለጠቅላይ ሚኒስትሩም ያቀረቡት አንዳንዱ ሰዎች ወይ ደግሞ ተቺዎች እነኚህ ሰዎችም በብሔረተኞች ትግል ነው ወደ ሀገር ቤትም የተመለሱት እንደዚህ አይነት ነፃነት ያገኙትም ብለው የምተቹበት ደረጃ አለና ይሄ የጎሳ ፖለቲካ ይታገድ የሚለው እንዴት ታያለ አላማውስ ምንድነው ይሄ ሐሳብ አሁን አሉላ የተናገረው በነገራችን ላይ ጥሩ አድርጎ ነው እዚህ ጉዳይ ላይ ያቀረበው ስማማለሁ ያነሳቸው ነገሮች ላይ አገራችን ውስጥ የማንነት ፖለቲካ አስፈላጊ ስለነበረ ነው የማንነት ፖለቲካ የተቀነቀነው ዜጎች ማለት ህዝቦች ማንነታቸው ላይ ከተለያየ ምክንያት የደረሰባቸውን አፈና የደረሰባቸውን ጭቆና ያንን ለመቋቋምና ማንነታቸውን ለማስረጽ ማንነታቸውን ለመገንባት ያደረጉት ትግል አለ ያ ትግል ተገቢ ትግል ነበር በዛሬው የሀገራችን ነባራዊ ሁኔታ እንዲያውም መንግስትን እስከመቀየርና ማንነው አስተዳደርን እስከመቀየርና አንድን የብሔር ድርጅት መሪ ስልጣን ላይ ያገሪቱ ከፍተኛ ስልጣን ላይ ሁሉ እስከማድረስ ድረስ አቅም ላይ የደረሰ ፖለቲካ ነው የማንነት የብሔር ማንነት ፖለቲካና ይሄ ጎሳ የሚለው ቃሉ ራሱ ስተት ነው እነዚህም እንደዚህ የሚሉ ወገኖቻችን ከሞላ ጎደል ይሄ የትውልድ ክፍተት ያለባቸው ወገኖች ናቸው የድሮ ስርዓት ውስጥ ምናልባት ባጼዎቹ ወቅት ተወልደው ያደጉ ናቸው ኢትዮጵያ አሁን ያለችበት ነባራዊ ሁኔታ በአግባቡ ማያጤኑ ወገኖች ናቸው ጎሳም ይላሉ በሌላ መንገድ ደግሞ የዘርም ይላሉ የዘር ፖለቲካ በኢትዮጵያ ውስጥ የዘር ፖለቲካ የነበረው ባጼዎቹ ጊዜ ነው ማይንዲው አጼዎቹ ከነሱ የዘር ሐረግ ውጪ ሰው ስልጣን ላይ እንዲመጣ አይፈቅዱም ነበር እና የዘር የሚባለው የደም ማለት ነው በደም ሰዎች
የዚህ የሰለሞናዊ የሆነው ስርወ መንግስት ውስጥ እዛ ውስጥ ነኝ ብለው እውነትም ይሁን ውሸትም ማለት ብዙ አይነት መላምት ያለበትና ሌጀንድ ላይ የተመሰረተ ነገር ነው እንደዛ ነው ፖለቲካ ያቀነቅኑ የነበሩት አጼዎቹ ናቸው ያንን የዘር ፖለቲካ የነበረው ዛሬ ያለው ህዝቦች በቋንቋቸው የመማር በቋንቋቸው የመዳኘት በቋንቋቸው የመተዳደር ጥያቄ ሌጂቲሜት የሆነ ጥያቄ ሆኖ በአገሪቱ ውስጥ መሰረታዊ ሆነ አገረ መንግስቱን ቀይሮ ትውልድ ሁሉ ላይ መሰረታዊ ለውጥ ያመጣ ነው የዛሬ ይሄ በ1960ዎቹ በኢትዮጵያ ውስጥ በነበረው ተማሪው ንቅናቄ ወቅት አንድ የኢትዮጵያን ታሪክ የሚጽፉ ኢትዮጵያዊ ምሁር ምን ይላሉ 700,000 ተማሪዎች ነበሩ ያንን የዘውዱ ስርዓቱን ያንበረከኩት እንግዲህ 700,000 ተማሪዎች ከወታደሩ ጋር ከጭሰኛው ጋር ተባብረው ነው ዛሬ በኢትዮጵያ ውስጥ ወደ 28 ሚሊዮን ተማሪዎች አሉ ነው የሚባለው እና ምን ለማለት ነው መሰረቱ የዚህ የህብረ ብሔራዊ ስርዓቱ መሰረቱ ትውልዱ ነው አዲሱ ትውልድ ነው ይህ ትውልድ ደግሞ ተወልዶ ያደገው በዚህ በህብረ ብሔራዊ ማንነት ማነው ስርዓቱ ወቅት ማንነቱ ተገንብቶ ማንነቱ በቅቶ አማራው በአማራነቱ ኦሮሞው በኦሮሞነቱ ሲዳማውም እንዲሁ በሶማሌውም ትግራዩም ሁሉም ማንነቱ ተከብሮለት ነውና ይሄ የብዝሃነት ጉዳይ እንዲያውም በ1930ዎቹ በኢትዮጵያ ውስጥ ይሄ ሙሶሎኒን ይዋጉ የነበሩ ኢትዮጵያውያን አርበኞች ውስጥ እነሱ ውስጥ ጭምር አንድ ጥቁር አንበሳ የሚባል ንቅናቄ ነበር እነሱ ጭምር ኢትዮጵያ መልቲ ካልቸራል ስለሆነች በኢትዮጵያ ውስጥ ልዩ ልዩ ማንነቶችን የሚያከብር የፌደራል ስርዓት ነው የሚያስፈልገው ብለው ሁሉም የሚያስቡ ቀደምት የሆኑ የነበሩ ሰዎች ነበሩና ኢትዮጵያ ውስጥ ይህ ጉዳይ በእኔ አመለካከት ያበቃ ጉዳይ ነው የተደመደመ ጉዳይ ነው እንደዚህ የሚሉ ሰዎች ይኖራሉ የዘር ፖለቲካ የሚሉ የጎሳ ፖለቲካ የሚሉ የሚያጣጥሉ በእኔ አመለካከት መብታቸው ነው ሐሳባቸው መግለጻቸው መብታቸው ነው ስጋታቸው መብታቸው ነው ግን መሰረቱ የሀገራችን መሰረት ህብረ ብሔራዊ የሆነ ፌደራል ስርዓቱ ሆኗል እኔ ያለውን ስርዓት የማዳበርና ምንድነው እንዲሻሻል እንዲዳብር ማድረጉ ለምሳሌ ዶክተር ነጋሶ ጊዳዳ ያነሱት ጉዳይ ነበር ስርዓቱን ከማዳበር አንፃር የህገ መንግስት ፍርድ ቤት ያስፈልጋል እንዲህ አይነት ፕሮግሬሲቭ የሆኑ ሐሳቦችን በማቅረብ ስርዓቱ ይበልጥ የዳበረ ወደ ዜግነት ፖለቲካ የህዝቦች ማንነት ሲከበር ሰው ከማንነቱ የተነሳ ስጋቱ ሲከስም ወይንም ስጋቱ ሲቀንስ ወደ ዜግነት መብቱ ነው የሚያተኩረው እና ወደዛ መሸጋገር ነው እንጂ ያለብን አንድ ነገር በማገድና ህገወጥ ነው በማለት የሚቆም ነገር አይደለምና ይሄ የጎሳ የሚለው እንደውም ኢንሴንሲቲቭ ነው ያንን ሁሉ መገንዘብ ያለባቸው ይመስለኛል እነዚህ ወገኖች ግን ያሉትን ቢሉ የሚያመጡት ይሄ አደጋ የለውም የሚያነሱት ነገር አደጋ የለውም ፖለቲካው ከስር ከመሰረቱ የሀገራችን ፖለቲካ ተቀይሯልና በዚህ መንገድ ነው ማየው አቶ ደጀን አቶሉላ አደጋ የለውም ብለዋል ያየ ግን አደጋ አለው የሚሉት እነኚህ ወገኖች ድንበር አሁን ትግራይ ክልል አለ አማራ ክልል አለ ኦሮሚያ ክልል አለ ቤኒሻንጉል እነኚህ ክልል ሰው በየአካባቢው ስለተካለለ የራሴ ጎጆ የራሴ ቤት ብቻ ስለምል ድንበር አካባቢ ግጭት አለ ሰው እልቂት እየተፈጠረ ያለው በዛ ምክንያት ነው የሚል ነገር ያነሳ ግጭቶች የሚነሱት በዛ ምክንያት ነው የሚል ያነሳሉ አንዳንዶቹ አንድ ብሔር መባል የለም አንዱን ብሔር አንስተው ለዚህ መባል ብሔርም የለም እስከ ማለት ይደርሳሉ እስኪ አንዳንድ ሁለት ደቂቃ ልስጣችሁና እዚህ እነኚህ ፖለቲካ አራማጆች አላማቸው ምንድነው የሚያመጣውስ ችግር ምንድነው አሉላ ይሄ የብሔር ፖለቲካ መከተላችን ነው ለዚህ ሁሉ ችግር የዳረገን የሚል የብሔር ፖለቲካ ሳይሆን ብዙነት ማስተናገድ የሚችል ህብረ ብሔራዊ ፌደራላዊ ስርዓት መከተላችን ለግጭት አጋልጧል ወይ ብዬ ነው የምጠይቀው እኔ ያ ነው አፕሮፕሪየት እንትኑ ጥያቄው መሆን ያለበት ብዬም ነው የምወስደው ይሄ በነገራችን ላይ የትኛውም የስርዓተ መንግስት ፍጹም የሆነ የለም የራሱ ድክመቶች አሉት የራሱ ጥንካሬዎች አሉት የተሻለውን የመምረጥ ጉዳይ ነው ስለዚህ ኢትዮጵያ ይሄ ስርዓት በመከተሏ ያገኘችው ጥሩ ነገር ምንድነው ያጣችውስ ምንድነው ነው የሚሆነው ጥያቄ ስለዚህ ይህ ህብረ ብሔራዊ ፌደራላዊ ስርዓት ከመጣ በኋላ ኢትዮጵያ እንደ አገር የነበራት አደጋ የመለያየት የመነጣጠል አደጋ በማስቀረት ረገድ ያስመዘገበው ነጥብ አለ ሌሎቹ ደግሞ ኢትዮጵያ እንድትዳከም
አድርጓል ኢትዮጵያዊነት እንዲዳከም አድርጓል ብለው የሚያስቀምጡት ነገር አለ አንድ ሲጀመር ኢትዮጵያ ብለው እነሱ ዲፋይን የሚያደርጉትና ኢትዮጵያዊነት ብለው የሚሰጡት ብይን ከዛ አንፃር ስለሚያዩት ነው ተዳከመ በተነ የሚሉት እንጂ አገር እንደ አገር ከመበታተን አደጋ እንዲያውም ፌደራሊስት አስተሳሰብ ያላቸው ሰዎች እንደ ግሉ ሆኖ አጣብቆ አገሪቷን ያቆየ መፍትሄ ነው እንዲያውም ይሄንን ማስቀጠል ነው ያለው አማራጭ አገሪቷ እንደ አገር ልትቀጥል የሚፈልግ ከሆነ ብሎ ያስቀምጣሉ እነዚህ አደጋ አምጥቷል የሚሉ ሰዎች ግን ሲጀመር ኢትዮጵያና ኢትዮጵያዊነት ብለው ዲፋይን የሚያደርጉት ነገር ከዛ አንፃር ስለማይሄድላቸው ኢትዮጵያን አደጋ ውስጥ ከተዋል ብሎ ያያሉ ኢትዮጵያ ውስጥ ያሉ ቅራኔዎች ከመፍታት አንፃር አይደለም የሚያዩት እነሱ የሚያዩት ምንድነው ኦሬዲ የራሳቸው ፕሪስክሪፕሽን አስቀምጠዋል ከዛ ፕሪስክሪፕሽን ጋር ፊት የማያደርግ ነገር አደጋ ነው ለነሱ ስለዚህ ምናልባት አደጋ አምጥቷል ተብሎ እየታየ ያለው ነገር የራሳችን አሰላለፍ ከፖለቲካ አሰላለፋችን አንፃር የምናየውም ይመስለኛል እንጂ ኦብጀክቲቭ ሆኖ አይተውት አይደለም ኦብጀክቲቭ ሆኖ ያዩ ሪሰርች ቤዝድ ኖሌጅ ቤዝድ ሆኖ ማየት የሚችሉ ሰዎች ከመጡና በዚህ ረገድ ይሄ ነገር ይቀርባል ተብሎ ካሰላለፍ አንፃር ከራሳቸው ጥቅም ካልኩሌት አድርገው ከመጡበት የፖለቲካ አሰላለፍ አንፃር ሳይሆን ሳይንቲፊክ በሆነ እነዚህ ነገሮች ተካከሉ ቢባል አቶ ያየም እንደገለጸው የማዳበር ስራ የበለጠ ተጠናክሮ የሚሄድበት ነገሮች መስራት ነው የሚሆነው እንጂ ከዛ ያለፈ የተለየ ነገር ይኖራል ብዬ አላስብም እነዚህ ሰዎች መናገራቸው ግን አደጋ ያመጣል ወይ አያመጣም በሚለው ነገር የመናገር መብታቸው ሊከበር ይገባል ባይ ነኝ ነገር ግን ይሄ የብሔር ፖለቲካ ችግር ፈጥሯልና በሌላ ይተካብለው በሚገልጹበት ወቅት ግን የሚጠቀሙት አካሄድ ግን ግጭት ውስጥ የሚከት አዝማሚያ ይታያል ይሄም ምንድነው ሌሎችም ብሔሮች የማሳነስ ሌሎች ብሔሮች የማይቀበሏቸው መገለጫዎች መጠቀም የራስን ፖለቲካ ለማስረጽ ሌላን መስደብ አያስፈልግም ራስን ብቁ ሆኖ ማቅረብ ነው ራሱን አሸናፊ አድርጎ ማቅረብና ኮንቪንስ የማድረግ ስራ ነው ፖለቲካ ሲጀመር ሌላ አይደለም ሌሎችን ዲግሬድ የሚያደርግ በሚያዋርድ መልኩ ከሆነ አሁን ያለው የህብረ ብሔራዊ ፌደራላዊ ስርዓት በሌላን ተካዋለን ብለው የሚያስቡ ከሆነ አገሪቷን ነው ችግር ውስጥ የሚከቱት እነሱም እናራምደዋለን ብለው በሰላም ሀገር የሚያስቡት አይዲያ ማራመድ አይችሉም ማለት ነው አስቸጋሪ ነው የሚሆነው ለምሳሌ ህብረ ብሔራዊ ፌደራሊዝም አልጠቀመንም በዚህ መተካት አለበት ብሎ የሚያስብ ሰው ኦሮሚያ ክልል ሄዶ ይሄንን ሐሳብ መሸጥ የሚችል መብት ሊኖር ይገባል ይህ መሸጥ የሚያስችልበት ያነጋገር ያቀራረብ ዘይቤ ግን ሊኖረው ይገባል ኦሮሞ በዚህ ህብረ ብሔራዊ ፌደራላዊ ስርዓት ምን ተጠቀምክ ምን ጎደለብህ ነው መሆን ያለበት እንጂ ኦሮሞ እንደ ኦሮሞ እውቅና በመሰጠቱ ኢትዮጵያ አደጋ ውስጥ ገብታለች በሚል አኳኋን መሆን የለበትም ይሄ ግጭት ውስጥ ይከታል ምክንያቱም ኦሮሞ በፊት በነበሩ ስርዓቶች ደረሰብኝ የሚለው ጉዳት እርሳ ማለት ብቻ አይደለም ችግሩ ግሎሪፋይ መደረግ አለበት በሚል መልኩ አሁን ያለው የፌደራላዊ ህብረ ብሔራዊ ፌደራላዊ ስርዓት መቀየር ፈልጋለሁ የሚል ሰው ኦሮሚያ ውስጥ ፖለቲካውን መሸጥ አይችልም አስቸጋሪ ነው እና ወዳልተፈለገ ግጭት ሊያመራ የሚችል አነጋገርና አጠቃቀም እንዲያመጣው አለበት ይሄ ነው እንዲያውም አገሪቷ መፍትሄ ብላ የወሰደችው የህብረ ብሔራዊ ፌደራላዊ ስርዓት ያመጣው ጥቅም እንዳለው ሆኖ ድክመቶች ያሉትን ጉድለቶች እንዲታዩ ያደረገ ያለው ይሄ አካሄድ ነው ህዝቦችን ያልተገባ ስሜት ውስጥ በመክተት ምንጽፋቸው ጽሁፎች ምንናገራቸው ንግግሮች ሚዲያ ላይ ምናሰራጫቸው እንትኖች የሰልፍ ላይ ምናንጸባርቃቸው መፈክሮች የህዝቦችን ማንነት የሚያራክሱ የሚያዋርዱ ከሆኑ በኢትዮጵያ የምንለው ማቀፍ ራሱ ጠባብና አግላይ ነው ማለት ነው ስለዚህ ከዚህ አንፃር መታየት አለበት እንጂ ዝም ብሎ አሁን የተፈጠሩ ችግሮች በነገራችን ላይ አሁን አገሪቱ ውስጥ የተፈጠሩ ችግሮች ቅድም ካነሳናቸው ድክመቶች አንፃር አያዩም እነዚህ ሰዎች በቀጥታ አስተዳደራዊ የሆኑ በደሎች ሳይቀሩ ማህበራዊ የሆኑ ችግሮች ሳይቀሩ ከብሔር ጋር የማያያዝ ይሄ ብሔር ፖለቲካ የፈጠረብን ችግር ነው እያሉ በዚህ ብዙህነትን የተቀበለ ፌደራላዊ ህብረ ብሔራዊ ፌደራላዊ ስርዓት ያገኘናቸው ትሩፋቶችን የማንቋሰስ ነገር ነው
እየተካሄደ ያለው። ይሄ ደግሞ ጥሩ አይደለም የሚል እምነት ነው ያለኝ። ተመሳሳይ ጥያቄ እንግዲህ 2 ደቂቃ ነው ያልኩኝ ትንሽ አቶ አሉላ አስረዝመዋል። አቶ ያያበበ 1-2 ደቂቃ በዚህ ሐሳብ ላይ ጨምረህ ከዛ ዝግጅታችንን እናጠናቅቃለን። እሺ እኔ እዚህ ላይ አንድ የሚዘነጉት ነገር አለ። እነዚህ ወገኖቻችን ቀይ ሽብርን አይነት ፍጅት የፈጸመው እኮ የብሔር ፖለቲካ አይደለም በኢትዮጵያ ውስጥ። ቀይ ሽብርን አይነት የእርስ በርስ ፍጅት ብዙ ወጣቶችን በሀገራችን ውስጥ የፈጀ ደም ያፈሰሰ እልቂትን የፈጸመው የብሔር ፖለቲካ አይደለም። በሀገራችን ውስጥ 2 ሚሊዮን ኢትዮጵያውያን የሰሜን ኢትዮጵያውያን የትግራይና የወሎ በ1977 ደርቅ 2 ሚሊዮን ኢትዮጵያውያን በድርቅ ሞተዋል። ያን የፈጸመው ማን ነው? የብሔር ፖለቲካ አይደለም። ሶማሊያ ውስጥ አገር ማለት ነው። ሶማሊያ ውስጥ የተከሰተው የእርስ በርስ ግጭት አንድ ብሔር ያለው ህዝብ ውስጥ ነው። አንድ ብሔር ያለው አንድ ቋንቋ የሚናገር በጣም ብዙሃኑ አንድ ሃይማኖት ያለው ነው። እዚህ ሀገር ውስጥ እዛ ውስጥ የተፈጸመው ግጭት ከብሔር የተነሳ ነው ወይ? የክላን ምናምን የሚለው ጉዳይ አለ። ግን የግድ አንድ አይነት መሆን ቅራኔን ያስቀራል የሚለው ነገር ቅራኔን ያስቀራል የሚለው እንዲሁ መሰረታዊ ያልሆነ መሰረት አልባ የሆነ አስተሳሰብ ነው ማለት ነውና በአገራችን ውስጥ ነባራዊ ሁኔታው ህብረ ብሔራዊ ነን፣ ብዙ ማንነቶች ያለን አገር ነን። እንዲያውም በእኔ አመለካከት በሚቀጥሉት 20-30 ዓመታት ውስጥ አገራችን ውስጥ ይሄ የፋብሪካ ኢንዱስትሪ ወይንም የማኑፋክቸሪንግ ኢንዱስትሪ እየዳበረ ከመጣ አንድ ኢትዮጵያዊነት ብቻ ሳይሆን 2-3 ኢትዮጵያዊነቶች የሚዳብሩ ይመስለኛል። ከከተሞች ጋር ተያይዘው አሁን ያለው አዲስ አበባ አካባቢ ያለው ኢትዮጵያዊነት አለ፣ ወደ ሰሜንም የሚዳብር ይኖራል በያስባለሁ፣ ወደ ደቡብም ወደ ምስራቅም እና እንደዛ አይነት ኢቭን በአገራዊ ማንነትም አንፃር አሁን ዩናይትድ ስቴትስ ውስጥ ያለው አይነት ማለት ነው የሰሜን ዩናይትድ ስቴትስ የምዕራብ የደቡብ የየራሱ የሆነ ፍሌቨር ያለው ኢትዮጵያዊነትም እንኳን አይነት ያለው የሆነ ነው የሚዳብረው እንጂ አንድ አይነት እንድንሆንና የህዝቦች ማንነታቸው እንዲተው የሚፈለገው ፍላጎት በእኔ አመለካከት መሰረት ያለው አይደለም። ለግጭቶች ለሀገር ውስጥ ለሚከሰቱ የተለያዩ ቅራኔዎችም የማንነትን ፖለቲካ የዚያ ውጤት አድርጎ ወይም ምክንያት አድርጎ ማየቱም መሰረት ያለው ነው ብዬ አላስብም። አመሰግናለሁ አቶ ወደጀ። በጣም አመሰግናለሁኝ። እንግዲህ ጊዜ ልገድበን ነው የዛሬውን ዝግጅት በዚህ ልናቆም እንገደዳለን። በርግጥ የተለያዩ ርዕሰ ጉዳዮችን አንስተን ለመወያየት ፍላጎት ነበረን። በተለይ የፌደራሊዝም ጉዳይ በጥልቀት ለሀገሪቷ ጠቃሚ ነው ወይንስ አይደለም፣ ሚዲያዎች በተለይ በሽግግሩ መንግስት ወቅት መጫወት ስላለባቸው ሚና፣ እንዲሁም ከፖለቲካ ድርጅቶች ምን ይጠበቃል ከምሁራን እና ሌሎች ጉዳዮችን እናነሳለን። እንግዲህ ሁለታችሁም ወደፊት ቀርባችሁ ተመሳሳይ አስተያየት እንደምትሰጡን ተስፋ አደርጋለሁኝ። ሌሎች ምሁራንና የፖለቲካ ተንታኞችንም እንደዚህ እየጋበዝን በአገሪቷ ወቅታዊ ጉዳዮች ላይ ግንዛቤ ለማስጨበጥ እንሞክራለን። እንግዲህ አቶ ያያበበ ከአሜሪካ፣ አቶ አሉላ ሰለሞንም ከአሜሪካ ለሰጣችሁን ሰፊ ማብራሪያ ከልብ አመሰግናለሁኝ። ሌላም ጊዜ ተመልሳችሁ እንደምትመጡ ተስፋ አደርጋለሁ። አመሰግናለሁ አቶ ደጀኔ። እኔም ድሉ ስለተሰጠኝ አመሰግናለሁ አቶ ደጀኔ፣ እንዲሁም የኦኤምኤን የሚዲያ ክሩ። እኔም ከልብ አመሰግናለሁ። ተመሳሳይ ውይይቶችን ወደፊትም እንቀጥልበታለን። እንግዲህ ውድ አድማጮቻችንና ተመልካቾቻችን እዚህ ካናዳ ከሚገኘው ጊዜያዊ ስቱዲዮ ሳስተናግዳችሁ የቆየሁት ደጀኔ ጉተማ፣ በቴክኒክ ረገድ ማዲ ጁኔዲ ነበር። በሌላ ዝግጅት እንገናኛለን። እስከዛው ሰላም ቆዩ።